መድኃኒታችን ኢየሱስ ክርስቶስ ስነ ስቅለት ነው። የስነ ስቅለት ፎቶ ነው እየተሰቀለ ሰው ሁሉ ስልኩን ጌታ እየተሰቀለ ምንድን ነው ያደርገው? ሊቀርጽ ነው እየሞከረ ነው። ይሄ ትውልድ ያን ዘመን ቢኖር ኖሮ እውነት የክርስቶስን መከራ መስቀል ሕማማቱ እናስባለን ወይስ ፎቶ ለመነሳት ነው? እንደው እግዚአብሔር እንደው ስለጠበቀና ስላለምን እንጂ አሁን እዚህ መካከል እንደው እኔ ሰይጣን ነኝ ብሎ ሰይጣን ራሱ ቢመጣ ባክን አንዴ ሰልፊ እንነሳለን። ሰይጣን ያንን ነገር ራሱ ቅዱስ ሚካኤል ራሱ ቅዱስ ገብርኤል ቢሆን እንደው ከመላኩ በረከት ረድኤት አድርጌ እንደው ባርከኝ ነው ምንድነው? ወይስ እንደው ለፌስቡክ የሚሆን ፎቶ እንነሳ? ተመልከቱ። እስከት እንደሄድን እንድንረዳው ስለምፈልግ ስለዚህ ማህበራዊ ሚዲያ መጠቀም ጽድቅም አይደለም ኩነኔያም አይደለም። ይሄን አንድ እንድትረዱ ይፈልጋል። ሁለተኛ ስለ ማህበራዊ ሚዲያ ስሪት ስናቅ ለምን እንረዳለን? አሁን ብዙዎቻችሁ ማታ ከመተኛታችሁ በፊት ወይም ጠዋት ከእንቅልፋችሁ ስትነሱ ምንድን ነው መጀመሪያ የምታደርጉት? የመጀመሪያ ስራችሁ ምንድን ነው? እንደው ተናገሩ። ሳትወር ጸሎት፣ ስግደት እንደምታደርጉ የመጀመሪያ ስራችሁ ስልካችሁን ነው የምታነሱ። አንድ እጃቸው መቋሚያ ይዘው ጸናጽል በሚይዙበት እጃቸው ግን ሰልፊ የሚነሱ ሰዎች ነበሩ። ወራብ እየወረቡ ሰልፊ ይነሳሉ። በጣም ያሳዝናል። ታቦት አክብረው ሰልፊ የሚነሱ አሉ። እኔ በጣም ነው ማዝነው። እኔ ላይቭ የሚለውን ራሱ አልስማማበትም እውነት ለመናገር ማለት ነው። ቀጥታ በጭራሽ አይደረግም። ቅዳሴ ቀጥታ ያኔ መከራው ጊዜ ሆኗል። አሁን እኮ ሰዎች እንዳይመጡም እያደረግናቸው እውነት ማህበራዊ ሚዲያ ላይ ማለት ነው። ሼር ያደረገው ኢየሱስም ከላይ አለ፣ ሼር የተደረገው ደግሞ ጽሁፍ ባለቤት ከታች አለ እና ሌላ ሰው አይቶ ምን አለ? ይሄንን ጽሁፍ በመጻፍ በጣም አመሰግናለሁ። የጻፈው እሱ አለ አያውቀውም ማለት ነው። እና ምን ያህል ጊዜ ተጠቅመን ይሄንን ጽሁፍ የጻፍከው ምናምን ያለ ምስጋናውን የጸሐፊው ሳይሆን ሼር ላደረገው ሰው የጸሐፊው ምስጋና ሲሰጥ በጣም ትልቅ ሰው ነው። እና ትዝብት ውስጥ ወድቋል ማለት ነው። አትመለከትም ወይ እኔ እኮ ሼር ያደረኩት እንጂ ያለው የሚጻፍኩት እስከሚል ድረስ እውቀቱ ከሌለን በጣም ከባድ ነው። እውቀት ሁለተኛው ማህበራዊ ሚዲያ በጣም የሚያኝከውና የሚበላው ጊዜ በነገራችን ላይ ነው። መጋቢ ሐዲስ እሸቱ እኛ ጋር መጥተው ራጉኤል ቤተክርስቲያን የመርካቶ ራጉኤል ነው ማገለግለው እና እሳቸው ያው ስለማይታያቸው የሚቀርጹ ልጆች አሉ ወይ አሉኝ። አዎ ሰንበት ትምህርት ቤቱ ነው የራሱ ሚዲያ ያለው ያስተላልፋል፣ ግን ኤዲት አድርገው ነው። እኔ አልፈልግም ማለት ነው። አንደኛ ቀጥታ ስርጭት አልፈልግም፣ ሁለተኛ የሚቀርጽ ሰው እንዳይኖረው። ከዛ ለነሱ ደነገጡ ልጆቹ ነገርናቸውና ቀረጻው ቆም። ከዛ ምክንያቱም ተናገሩ። በጣም የሚያሳዝን ነበር ምክንያቱ። እኔ አንድ ሚዲያ ላይ ቀረብኳል። ካውንስሉ መጥቀስ አልፈልግም። ሚዲያው ማለት በጎ ሚዲያ ነው። እዛ ላይ ቀርቤ በአብይ ጾም የባልና የሚስት ተራክቦን በተመለከተ ማብራሪያ የሚሰጠው በአብይ ጾም ጊዜ ባልና ሚስት እንዴት ነው በምንጣፍ የሚለዩት አንድ የሚሆኑት የሚል ነገር አብራራው እና እዛ ላይ የነበረው የቀረጸው ሰው ሲለጥፈው ምን ብሎ ጻፈ? መጋቢ ሐዲስ እሸቱ ስለ ወሲብ አፍረጠረጡት ይላል ርዕሱ ማለት ነው። እንዲህ ተብያለሁ። ስለዚህ ምንም እንዲቀርጽ አልፈልግም ማለት እውነት ነው። ኤቲክስ የለንም እውነት ለመናገር ማለት እንደዚህ ከሆነ ምን ያደርግልናል ሚዲያ ማለት አይ አነጋገርናቸው እነዛን ሰዎች ጠርተን አይ ሰው እኮ ፎቶ አግሬ የቅዳሴን ክብር ጠቅለል አድርጎ ስለሚያስቀምጥልኝ ማለት ነው። በአንድ ቦታ ንጉሱ የሚያስቀድሱበት አንድ መቅደስ ነበርና ካህኑ ቅዳሴ ሲቀድስ የድሮ ነገስታት በንጽህና በቅድስና ከልቡ ድምጽ ብቻ ሳይሆን ማለት ነው በአገልግሎቱ የሚማረካቸውን ሰው
ሁል ጊዜ ሲመጡ እሱ እንዲቀድስ ያደርጋል ከሊቀ ጳጳሱ ጋር በመነጋገር እና ንጉሱ ባሉበት እኮ ቀድስ ነበር ብለው ይናገራሉ ማለት ነው በዲቁና በቅስና እና እሳቸው ንጉሱ ሲመጡ የሚቀድስ አንድ ካህን ነበር ሁል ጊዜ ማለት እና ለንጉሱ ብቻ የሚታየው አንድ ምስጢር ነበር ካህኑ ሲቀድስ ከመሬት አንድ ክንድ ከስንዝር ከፍ ብሎ ባየር ላይ ነው የሚቀድሰው ይሄን የሚያው ንጉሱ ብቻ የእግዚአብሔር ቸርነቱ ይገርማል ራሱ ካህኑ አያውቅም ባየር ላይ እንደሚቀድስ መሬት የሚረግጥ ነው ይመስል በጣም ይገርም ነው ይራመዳል ሲራመድ መሬት የሚረግጥ ነው የሚመስለው ግን ከፍ ብሎ ንጉሱ በጣም እየተደነቀ እያለቀሰ ቅዳሴውን የሚጨርስ የእግዚአብሔር ቸርነቱ ሌሎች ሰዎች ይጠይቃል ምን ይታያችሁ ምንም እንደሚፈልገው ካህኑም አያውቅም ይሄ አንድ ቀን ካህኑ መሬት ረግጦ ሲቀድስ አየው ንጉሱ ማለት ይሄ እንግዲህ የተለመደ እና ንጉሱ ደነገጠ ዛሬማ የሆነ ነገር አለ ማለት ነው ወይ እኔ ጋር ችግር አለ ወይ ካህኑ ጋር የተፈጠረ ነገር አለ አለና በጣም ጨንቆት ቅዳሴው ካለቀ በኋላ ካህኑን ቤተ መንግስት አስጠራው ማለት ዛሬ ምን ሆነሃል ንጉሱ ይጠራል ሲባል ያው ከባድ ነው ከቅዳሴ እንዳለ ቀጥታ ወደ ቤተ መንግስት ምን ሆነሃል ብሎ ጠየቀ ንጉሱ ካህኑ አረ ምንም የተፈጠረ ነገር የለም አረ ምንም ነገር በስራ አካባቢ አረ ምንም ቤት አካባቢ ምንም የተፈጠረ ነገር የለም ንገረኝ የምትደብቀው ነገር እንዳይኖር በአጠቃላይ ዛሬ የተፈጠረ ነገር ካለ ወይ የምታስበው ነገር ካለ ንገረኝ አረ ይቀላል ነው ግን አንድ ነገር እያሰብኩ ነበር ስቀድስ ምን ባለቤቴ ስላልነበረች ከቅዳሴ ከወጣው በኋላ በሩ ተዘግቶ ነው የሚጠብቀኝና ምንድነው መቀምሰው አፌን በምንድነው ማብሰው እያልኩ አስብ ነበር ገባችሁ አይደል ዝቅ ያደረገው ይሄ መሬት እንዲረግጥ ያደረገው ይሄ ነው ንጉሱ አለቀሰና ተነስቶ እባክህ ሁለተኛ ስለዚህ ነገር እንዳታስብ በየጊዜው በየቀኑ ቀለብ ከቤተ መንግስት ይሰፈርልሃል እንዳትቸገር በዚህ ጉዳይ አንተ ዝም ብለህ ቅዳሴውን ብቻ ቀድሳለሁ አልነገረውም እንዳትጨነቅ ይሻለ ይሄ ነገር አልገባውም ከዛ እንደተባለው ቀለብ ከቤተ መንግስት ይሰፈርለት ጀመር በሚቀጥለው ቀን ሲቀድስ እዛው ቦታው ላይ ነው ባየር ላይ ነው ይገርም ይሄ ቅዳሴ ላይ አለሉ ልብክሙ ልባችሁን ከፍ ከፍ አድርጉት ምድራዊ ነገር አታስቡ ስቀሩት አሁን ያላችሁት ላይ ነው እኔ ቅዳሴን በዚህ ልክ እንረዳዋለን ወይ በጣም የተለየ ነው ከመላእክት ጋር ነው የምናገለግለው ተፈጥሮልን መቆሙ ራሱ ይደንቀኛል በጣም ይገርምኛል ከልማድ ጋር ምናምን ይደበላለቅናቸው ማለት ያረዳድ መዛባቶች አሉኛ የክርስቲያን ማዕድ ደግሞ ስርዓት ነው ስለዚህ ያ ስርዓት ምን ይሆን ነው መጨረሻ ላይ አብሮ ከኛ ጋር ስርዓት ይላል ከኛ ጋር ይጸልያል ከሆነ ራሱ ችግር የለውም እኛ መስገን ስንበላ አብሮ መብላ እንደው ኢትዮጵያውያን አብሬ ማዕድ አልቆርስም ነው የሚሉት ባይባውት አንድ ከሆነ ሰው ጋር እንኳን አብሮ ማዕድ መቆረስ በጣም ትልቅ ክብር ሶስት ቅዱስ ሥጋው ክቡር ደግሞ በሚበላ በሚጠጣ ያደረገው ፍጹም መውደዱ ፍጹም ማፍቀሩን ለመግለጽ ነው አብሮ ይበላል ቅዱስ ዮሐንስ አይሽረውም ዘመን ማለት ስለዚህ አብሮ መብላት የክርስቲያን ማዕድ ቀላል አይደለም በፌስታ እንደምንበላው አይደለም በጣም ከባድ ወደ ትልቁ ማዕድ የምንደርስበት ነው የክርስቲያን ማዕድ ማለት ለትልቁ ማዕድ የምንበቃበት ነው የቀድሞዎቹ ማዕዱ ዝም ብሎ አይቀርም ቤተሰብ መሟላቱ ይጠበቃል ከዛ በኋላ ይሰበሰባሉ ከዛ እጃቸውን ይታጠባሉ ከዛ ማዕዱ ይመጣል ማዕዱ ከመጣ በኋላ አይደለም እጅ ይታጠቡ ከዛ ይጸልያል ወጡ ከመውጣቱ በፊት ከዛ ቡራኬ ይሰጣል ከዛ ይመገባሉ በጥንቃቄ ጸሎት ይደረግና ማዕዱ ይነሳል ከዛ እጃቸው ይታጠባሉ ማዕድ ላይ አቋርጦ መውጣት የለም አሁን እኛ ማዕድ ያለን አይመስለኝም በጣም ለዚህ እኮ አብረን ብንበላ ይላል አብሮ የተቆረጠ እንጀራ እየበላ አብረን ብንበላ እሱን ጨፍሮ አንተ ትገልጣለህ ታለሽ እሱም ማለት አይደለም አብሮ ኩኪስ መብላት አላልኩም አብሮ መብላት በአንድ ማዕድ የማይመች አካሄድ ሶስተኛው የማይመች አካሄድ ተራክቦ በምንጣፍ አንድ ነው ሲጀምር ያለ ጋብቻ አይፈቀድም በክርስትና ህይወት ሲቀጥል ደግሞ በሃይማኖት ከማይመስለው ሰው ጋር አንድ ክርስቲያን አካሉን ሄዶ ማጋረብ የለም በፍጹም አይቻልም በፍጹም የማይመች አካሄድ ነው በሃይማኖት ከሚመስለው ሰው ጋር
ያለ ጋብቻ ተራክቦ መፈጸም አይቻልም። የባሰ ደግሞ በሃይማኖት ከማይመስል ሰው ጋር ቤተክርስቲያን ነው የምትመልሰው ቄደራት መቃሉ ይሄ ክርስትናውን የሚነካ ስለሆነ በቀላል ንስሐ እንኳን ይመለሳል። አራተኛው እና የመጨረሻው ትዳር ጋብቻ። እጮኝነት ራሱ አሁን እኛ የምናስበው እጮኝነት በሰፈር ውስጥ ያለው ዝም ብሎ አንዷን ልጅ ያመጣታል፣ ከዚያ ቤተክርስቲያን በር ያስይዛታል። ብከዳው ደግሞ እኔም ደግሞ እጄን እጭንባታለሁ በቃ ቃል ገብቷል። ይሄ ቃቃ ሲጀምር ከኃጢአት በላይ ድፍረትም ነው። ማንም ሰው ቤተክርስቲያን በር ይዞ መማል አይችልም። ካህኑ በይር ማድረግ የሚችል ማንም ሰው ነይና እንማማል ማለት አይችልም። ነውር ነው። ቃል መገባባት ይችላል። መማል ግን የቤተክርስቲያን በር ይዞ እሱ በጣም ከባድ ድፍረትም ስለሆነ ካህኑ ምስክር መሆን አለበት የግድ ማለት። ስለዚህ ትዳር የማይመች አካሄድ የግድ አንዱ ወደ አንዱ መጠቅለል አለበት። የግድ ነው። እኛ የምንፈልገው ወደ ክርስትና መጥቶ ጋብቻውን መፈጸም፣ ወደዛ የሄደውን አይመለከተንም። እሱ ስለሚያውቀው ጉዳዩን ማለት። ስለዚህ አንድ ሰው በሃይማኖት የማይመስለውን ሰው ማግባት ይችላል፣ ግን አሳምኖና አስጠምቆ ለምን ከዛ አመጣ አይባልም። የእግዚአብሔር ፍጥረት ስለሆነ በእጮኝነት ህይወት ውስጥም የመጀመሪያ ስምምነት የሚሆነው እሱ ከማጨት በፊት አንደኛ ማጨት ራሱን የቻለ ስርዓት አለው። በነገራችን ላይ በሃይማኖት የማይመስለን ሰው አናጭ ልናስብ እንችላለን። አስበን ግን ፕሮሰሱ ነው የሚጀምረው። በሃይማኖት አንድ ከሆነን በኋላ እጮኝነቱ የሚጀምረው ራሱ ማለት ነው። ስለዚህ የማይመች አካሄድ እነዚህ አራቱ ናቸው። አብሮ ማምለክ፣ አብሮ መብላት፣ ተራክቦ መፍትሄ። ከመጋቢ ሃይማኖት መምህር ምትኩ ጀምራለሁ። ጥያቄው ክርስቲያናዊ የሚዲያ አጠቃቀማችን ምን ይመስላል? ምን መምሰል አለበት? መጠቀም ኃጢአት ነው ወይ? እንዲሁም ማህበራዊ ሚዲያ መጠቀም ለክርስቲያናዊ ህይወት ጫና ወይም ደግሞ ተጽዕኖ አለው ወይ የሚል ጥያቄ ተነስቷል። ወደ መምህራችን እንደምን አመሻችሁ። አሜን። ጥያቄው በጣም ሰፊ ርዕሰ ጉዳይ ነው። በዚህ መልኩ በጣም ባጭር ደቂቃ የሚመለስ አይደለም፣ ግን ደግሞ ብዙ ነገር ታውቃላችሁ ተብሎ ስለሚገመት ዋና ዋና ነጥቦችን ብቻ አነሳለሁ። ይሄ ማህበራዊ ሚዲያ ወይም ሶሻል ሚዲያ የምንለው ማለት ነው የአጠቃቀማችን ሁኔታ ካልሆነ በስተቀር በተለይ እንደ ቤተክርስቲያናችን የሐዋርያዊ አገልግሎቱን በተመለከተ ጥሩ ዕድል ወይም ጥሩ ነገር ይዞ ነው የመጣው ማለት ይቻላል። አጠቃቀማችን ላይ ግን ክፍተቶች አሉ። ትክክል ነው። እኔ ዝርዝር ውስጥ ሳልገባ አንድ ሰው ማህበራዊ ሚዲያ ወይም ሶሻል ሚዲያን እንግዲህ ፌስቡክ፣ ቲክቶክ፣ ዩቲዩብ፣ ቴሌግራም ሌሎችንም ነገሮች በጽሁፍም በድምፅም በምስልም መልእክት የሚተላለፍባቸው ልክ እንደ ቀጥታ ስርጭት እንደሚደረግባቸው እንደ ቴሌቪዥን ማለት ነው እጆቻችን ላይ ባሉ ስልኮች መልእክት የሚተላለፉባቸውን ነገሮች ማለታችን ነው። እና ይሄንን እንዴት ነው የምንጠቀመው ስንል አሁን ሁላችንም ስልክ ተጠቃሚዎች ነን እና እዛ ስልክ ላይ እነዚህን ነገሮች ማህበራዊ ሚዲያን በተለይ ፌስቡክ፣ ቴሌግራም ሌሎችንም ለመጠቀም ስንፈልግ የመጀመሪያውና ትልቁ ጉዳይ ዓላማው ሊሰመርበት ይገባል። ለምንድን ነው እነዚህን ነገሮች የምንጠቀመው? ዓላማው ምንድን ነው? አንዳንድ ሰዎች ተጠቃሚ የሚሆኑት ብቻ ሳይሆን እዛ ላይ የተለያዩ ነገሮችን የሚያቀርቡ ሰዎችን ዓላማቸው አሁን ብዙ ጊዜ ሰውን ከሰው የሚያጋጭ በአውደ ምሕረት ላይ ያልተነገሩ ገበያውን ሞቅ የሚያደርጉ ርዕሶች እየተፈለጉ የሚለጠፉት ዓላማው የተንሻፈፈ ስለሆነ ነው። ዓላማው ገንዘብ ማግኘት ብቻ ሊሆን ይችላል። ዓላማው የሆነ አካልን ለማጥቃት ብቻ ሊሆን ይችላል። ዓላማው በሕዝብ ዘንድ ተቀባይነት ለማግኘት ሊሆን ይችላል።
ግን ዓላማው በጣም ወሳኝ ነው። ስለዚህ አንድ ሰው ስልኩ ላይ ባለው ወይም እጁ ላይ ባለው ስልክ ማህበራዊ ሚዲያ ለመጠቀም ሲፈልግ ምንድነው የኔ ዓላማ ብሎ መወሰን አለበት ማለት ነው። ብዙዎች የመጽሐፍት መምህራን ሊኖሩ ይችላሉ፣ የቅዳሴ መምህራን ሊኖሩ ይችላሉ፣ ወይም ተማሪዎች ሊኖሩ ይችላሉ። ቅዳሴ ለመማር ሊሆን ይችላል፣ መጽሐፍትን ለመማር ሊሆን ይችላል፣ ወንጌልን ለመማር ሊሆን ይችላል፣ መዝሙር ለመማር ሊሆን ይችላል። ከትምህርቱ ጋር በተገናኘም ከዓለማዊ ትምህርቱ ጋር ሊሆን ይችላል። የተለያዩ የሚያቸው ብሎጎች ወይም የተለያዩ የሚያቸው መጽሐፍቶች ሊኖሩ ይችላሉ እና ዓላማ በጣም ወሳኝ ነው። ይሄ ሁሉ አማረሽን ገበያ አታውጧት እንደሚባለው ማለት ነው። አንድ ሰው ወደ ገበያ ከመሄዱ በፊት ሊገዛው የፈለገውን ነገር ማሰብ አለበት፣ የት እንደሚገኝ ማወቅ አለበት። ከዛ በኋላ ወደ ገበያ ሲገባ የሚገዛው ሊገዛ የፈለገውን ነገር ብቻ ነው። አንዳንድ ጊዜ ሌሎች ነገሮች እያሉ እሱ መግዛት የሚፈልገው ነገር እንኳን ባይኖር ስቶት ነው የሚወጣው ገበያውን ማለት ነው። ግን ያልወሰነ ሰውስ ምንድነው ያደርገው? ጃኬት ሊገዛ ገብቶ ጫማ ገዝቶ ሊወጣ ይችላል። 10 ጫማ አለው፣ 11ኛ ሌላ ጫማ ይዞ ነው የሚመጣው። ሲደርስ ግን ጃኬት የለውም ማለት ነው። ስለዚህ አላገኘውም በሚል ሂሳብ ገበያ ላይ ፊት ለፊት ያለውን ነገር ገዝቶ የሚወጣ ሰው አለ። ብዙ ሰዎች እንደዚህ ነው ያደርጉት። የሚፈልጉትን ነገር አያገኙ፣ ሲፈልጉም አስበውበት አይደለም፣ ድንገት ነው ወደ ገበያ የሚገቡት። ሶሻል ሚዲያውም ልክ እንደዚህ የሆነ ነገር ለማየት ገብታችሁ ብዙ ነገሮችን አይታችሁ ትወጣላችሁ። ሰዓታችሁን ጊዜያችሁን ገድላችሁ ግን ምንም ነገር ይዛችሁ ስትወጡ ማለት ነው። እና ሰው ወስኖ መግባት አለበት። ወስኖ ሲገባ ጽሁፍ ከሆነ ወደ ጽሁፍ መደዳ ነው የሚገባው። የሚታዩ ቪዲዮዎች ከሆነ ወደዛ ነው የሚገባው። የሚፈለጉት ነገሮች ደግሞ የት እንደሚገኙ ካወቀ እነዛን ነገሮች ብቻ ነው። በተፈጥሮ በዚህ ፎርማቱ እናንተ የሆነ ነገር ፈልጋችሁ ስትገቡ የማይፈለጉ ነገሮች ብዙ ይወጣሉ። እውቀቱ ከሌለን ደግሞ በጣም ከባድ ነው። እነዛ ነገሮች ላይክ እናደርጋለን፣ ሼር እናደርጋለን፣ ሰብስክራይብ እናደርጋለን፣ እንለጥፋቸዋለን፣ እኛ ፕሮፋይል ላይ ይመጣሉ። የምንነካቸው ነገሮች ካላወቅን በጣም ከባድ ነው። ስለዚህ የመጀመሪያው ዓላማ ነው። ሁለተኛው እውቀት ያስፈልጋል። ቴሌግራምን እንዴት ነው መጠቀም ያለብን? ዩቲዩብን እንዴት ነው መጠቀም ያለብን? እንዴት ነው መክፈት ያለብን? ስለነካነው ብቻ የሚያመጣው ነገር አለ። ስለከፈትነው ብቻ የሚያመጣው ነገር አለ። ሳንሰማው ሳናየው ማለት ነው። አንዳንድ ጊዜ የኛ ህይወት የኛ ጠባይ ያልሆነውን ነገር በሙሉ ፊት ለፊት የሚያመጣበት ጊዜ አለ። እንደውም አንድ ሰው የሆነ ጽሁፍ አገኘና ያንን ጽሁፍ አጋራው ማህበራዊ ሚዲያ ላይ ማለት ነው። ሼር ያደረገው ኢየሱስም ከላይ አለ፣ ሼር የተደረገው ደግሞ ጽሁፍ ባለቤት ከታች አለ። እና ሌላ ሰው አይቶ ምን አለ? ይህንን ጽሁፍ በመጻፉ በጣም አመሰግናለሁ። የጻፈው እሱ አለ አያውቀውም ማለት ነው። እና ምን ያህል ጊዜ ተጠቅመን ይህንን ጽሁፍ የጻፍከው ምናምን ያለ ምስጋናውን የጸሐፊውን ሳይሆን ሼር ላደረገው ሰው የጸሐፊውን ምስጋና ሲሰጥ በጣም ትልቅ ሰው ነው። እና ትዝብት ውስጥ ወድቋል ማለት ነው። አትመለከትም ወይ እኔ እኮ ሼር ያደረኩት እንጂ ያለው የሚጻፍኩት እስከሚል ድረስ እውቀቱ ከሌለን በጣም ከባድ ነው። እውቀት ሁለተኛው ነው። ማህበራዊ ሚዲያ በጣም የሚያኝከውና የሚበላው ጊዜ ነው። በነገራችን ላይ ጊዜያችንን ነው የሚወስደው። ጊዜያችንን የሚወስደው ደግሞ እነዚህን ሁለት ነገሮች አስበን ስለማንገባ፣ አንደኛው ዓላማችን ምንድነው እዛ ውስጥ ለመግባት፣ ሁለተኛው ስንገባ የምንፈልገው ነገር ምንድነው? እውቀቱ አለ ወይ? ያን ነገር ለማግኘት በቀጥታ እውቀቱ ካለን አንቸገር። የምንፈልገውን ነገር ካወቀን አንቸገር። የምንፈልገውን ነገር ፒክ አድርገን ወይም አንስተን እንወጣለን። እኛ ማስተላለፍ የምንፈልገውንም ነገር አስቀምጠን እንወጣለን ማለት ነው። እውቀቱ ከሌለን ግን ዝም ብለን 24 ሰዓት እዛ ላይ ቆይተን ፍሬ ያለው ነገር ሳንይዝ እንወጣለን። እና በጥቅሉ ማህበራዊ ሚዲያ አይጠቅምም፣ አይረባም፣ እንዳትጠቀሙ የሚል ትምህርት የላትም ቤተክርስቲያን። አይደለም በማህበራዊ ሚዲያው እኛ መግባት ማንችልባቸው ቦታዎች ላይ፣ የማይፈቀዱ ቦታዎች ላይ ገብታችሁ ወንጌል ስበኩ ብንባል አይ ለክርስቲያኑ ስለማይፈቀድ አልፈልግም ማለት ነው። ሰብከን መውጣት ነው ያለብን የምንፈልገውን ነገር እስካገኘን ድረስ ማለት ነው። ስለዚህ ፎርማቱ ለሁላችንም እኩል ልክ እንደ አንድ ጊዜ እንደ ጠዋት፣ እንደ ከሰዓት፣ እንደ 24 ሰዓት የተሰጠን ፎርማት ነው። የምንፈልገውን ነገር ዓላማ ሊኖረን ይገባል። የምንፈልገው ነገር የሚገኝበትን ቦታ ማወቅ ያስፈልጋል። ስለዚህ ትንሽ እውቀት፣ መሰረታዊ የሆነ እውቀት ይዞ ገብቶ ብንጠቀም በራሱ ችግር የለውም። እሺ ለመምህራችን ቃለ ሕይወት ያሰማልን። በዚህ ላይ የሚጨምሩት ካለ መምህር ታደሰ ይጨምሩና በዚያው አከታትለው ጊዜውንም ለመጠቀም ሁለተኛ ጥያቄ በጸሎተ ቅዳሴ የምእመናን ተሳትፎ እስከ የት ድረስ ነው?
ከቀኖና ቤተክርስቲያን አንጻርም ምዕመናን ሳይመጡ ቅዳሴ መግባት ይቻላል አይቻልም? እንዲሁም የቅዳሴ ሰዓት መግቢያ ስንት ሰዓት ነው፣ መውጫ ስንት ሰዓት ነው የሚል ሐሳብ አለ። የመጀመሪያው ጥያቄ ላይ ሐሳብ ጨምረው በዚሁ አያይዘው ይመልሱልናል ማለት ነው። እንደምን አመሻችሁ። ያ የተመሰገነ ይሁን። ሁለተኛውን ጥያቄ እኔ መምህር ምትኩ ከሄደበት በኋላ ብመለስ ይሻላል። የቅዳሴው ጫት ታስታውሱ እንደሆነ ስለ ቅዳሴ ጥሩ ትምህርትን ያስተማረው ሳይቋጨው ስለሆነ የተወሰነ ነገር ገፋ እንዲይሳል ከዛ በኋላ ይመለስ። በነገራችን ላይ ብዙ ጊዜ እኛ የምናውቀው ጽድቅና ኩነኔ ነው። ጽድቅም ያልሆኑ ኃጢአትን ያልሆኑ ነገሮች እንደምናውቀው አሁን ኳስ ማየት ጽድቅም አይደለም ኃጢአትም አይደለም። ማህበራዊ ሚዲያ መጠቀም ጽድቅም አይደለም ኃጢአትም አይደለም። ነገር ግን ኃጢአትን ማድረግ ይቻላል፣ ጽድቅን ማድረግ ይቻላል። ቅድም መምህር ምትኩ እንዳለው በአጠቃቀማችን ዓላማ ላይ የሚወሰን ነገር ነው። አሁን ለምሳሌ ስጋ መብላት በራሱ ኃጢአት ነው እንዴ? ወተት መብላት በራሱ ኃጢአት ነው አይደለም። ስጋ መብላትን ወተትን መጠጣት በራሱ ኃጢአት አይደለም። ኃጢአት የሚያደርገው ወቅቱና ጊዜው ነው። አሁን ያለንበት ወቅት አብይ ጾም ነው። በጾም ወቅት ግን ብንበላ ኃጢአት ነው። በጾም ወቅት ብንጠጣ ኃጢአት ነው። ማህበራዊ ሚዲያ የጽድቅና የኩነኔ ጉዳይ አይደለም። ጉዳዩ አንዱ በጣም አስምረን መግባባት የምንችለው አንዱ ይሄ ነው። ጽድቅም አይደለም ኩነኔም አይደለም። በአጠቃቀማችን አግባብ ግን ጽድቅም ሊሆን ይችላል፣ ኃጢአትም ሊሆን ይችላል። ሰው የምንሳደብበት ከሆነ የምናማበት ከሆነ ሰዎችን ያለ ስማቸውን የምንሰጥ ከሆነ ቤተ መቅደስ መተን ህሊናችን፣ ሰውነታችን፣ ልቦናችንን ሁሉ የክርስቶስን ሕማሙን መስቀሉ እያሰብን መጸለይ ሲገባ ያንተተ ፌስቡክ ላይ ትዊተር ላይ ምን ወጣው ያገር እኔ አንዱ በተለይ በጣም አንድ ማህበራዊ ሚዲያ ላይ የዛሬ 7-8 ዓመት አንድ በጣም የሚሽከረከር ነገር አይታችሁ ነው እና ጌታችንና መድኃኒታችን ኢየሱስ ክርስቶስ ስነ ስቅለት ነው። የስነ ስቅለት ፎቶ ነው እየተሰቀለ ሰው ሁሉ ስልኩን ጌታ እየተሰቀለ ምን እንደሚያደርገው ሊቀጥል እየሞከረ ነው። ይሄ ትውልድ ያን ዘመን ቢኖር ኖሮ እውነት የክርስቶስን መከራ መስቀሉ ሕማማቱ እናስባለን ወይስ ፎቶ ለመነሳት ነው? እንደው እግዚአብሔር እንደው ስለጠበቀና ስላለምን እንጂ አሁን እዚህ መካከል እንደው እኔ ሰይጣን ነኝ ብሎ ሰይጣን ራሱ ቢመጣ እባክህ አንዴ ሰልፊ እንነሳ ነው ሰይጣን ያንን ነገር ራሱ ቅዱስ ሚካኤል ራሱ ቅዱስ ገብርኤል ቢወር እንደው ከመላኩ በረከት ረድኤት አድርጌ እንደው ባርከኝ ነው ምንድነው ወይስ እንደው ለፌስቡክ የሚሆን ፎቶ እንነሳ? ተመልከቱ። እስከን ጥግ እንዲሄድን እንድንረዳው ስለምፈልግ ስለዚህ ማህበራዊ ሚዲያ መጠቀም ጽድቅም አይደለም ኩነኔም አይደለም። ይሄን አንድ እንድትረዱ እንፈልጋለን። ሁለተኛ ስለ ማህበራዊ ሚዲያ ስሪት ስናቅ በደንብ እንረዳለን። አሁን ብዙዎቻችሁ ማታ ከመተኛታችሁ በፊት ወይም ጠዋት ከእንቅልፋችሁ ስትነሱ ምንድን ነው መጀመሪያ የምታደርጉት? የመጀመሪያ ስራችሁ ምንድን ነው? እንደው ተናገሩ። ሳትወጡ ጸሎት፣ ስግደት እንደምታደርጉ የመጀመሪያ ስራችሁ ስልካችሁን ነው የምታነሱ።
ስልካችሁን የምታነሱ ከዛ በኋላ ወደ ሌላ ጉዳዮቻችሁ የምትሄዱ የዚህ የፌስቡክ መስራች ስሙን ዘነጋሁት የአሜሪካ ፍርድ ቤት ላይ ተጠይቆ ስለ ፌስቡክ አመሰራረትና አሰራር እንዲያብራራ የተጠየቀበት አንድ ዶክመንተሪ ፊልም አይቼ እዛ ፊልም ላይ ሲናገር ሲያብራራ የሰማሁት ፌስቡክ የተሰራበት የስሪት የእሴት ስሪት የቶባኮ የሲጋራ ሜንታሊቲ ነው። ምንድነው ማለት ነው? ልክ ሰዎች ቀስ በቀስ የሲጋራ ሱስ ቀስ በቀስ እየፈሩ እየተሩ እንደሚይዛቸው ሰዎች ፌስቡክን በዘላቂነት እንዲጠቀሙ ሱስ እንዲሆንባቸው አድርገን ይሰራሉ። አሁን እማማ የለች፣ አባባ የለ፣ አቡነ የለ፣ አባ የለ፣ መምህር የለ፣ ሰባኪ የሆነ ሱሰኞች ነው። መቼ ስልካችን ሳንነካከም የምንውልበት ጊዜ ነው። ስለዚህ ምንድን ነው የማህበራዊ ሚዲያው ራሱ ስሪቱ ተመልከቱ፣ ስሪቱ እንዲህ እንድንሆን ነው። ተመልከቱ እንዲህ እንድንሆን የተሰራ። ስለዚህ ክርስቲያን ደግሞ እንግዲህ ተመልከቱ መቼስ ዘመን ተጋድሎ እንደየዘመኑ አይደል፣ ገድል እንደየዘመኑ አንዱ ልንጋደለው ወይ ደግሞ ተጋድሎ ልናደርግ ከሚገባው ነገሮች አንዱ እንዴት አድርጌ ነው በጊዜ የተገደበ በሁኔታ የተገደበ አጠቃቀም ልጠቀም ይችላል። እሱን አንዱ መልእክት ማሰማ እሱን ካላደረግነው እኮ ዛሬ እኮ ተመልከቱ ባለትዳሮች አይደለም እስኪ አንድ ቤተሰብ ይሉ ቤቶቻችሁን እስኪ ጎብኙ። ቤቶቻችንን ቁጭ ብለን ስናይ ባል ስልክ ይዟል፣ ሚስት ስልክ ይዛለች፣ ልጆች ታብሌት ይዘዋል፣ ሰራተኛው ደግሞ የራሷን ስልክ ይዛለች፣ ቴሌቪዥኑ ተከፍቷል፣ በቃ ብቻውን ይጮሃል። ሁሉም ግን በየራሱ ቁዘማ ነው። አይታችሁ ሆኖ ባለፉት 15 እና 20 ዓመታት ውስጥ የተወለዱ ብዙ ህፃናት አፍ ፈቶ የመናገር የቋንቋ ችግር እንዳለባቸው ታውቃላችሁ? በደንብ አስተውላችሁ እኮ ለምንድን ነው ተመልከቱ፣ ሀሳባቸውን የመግለጽ ችግር የገጠማቸው? ቤት ውስጥ ውይይት የለም፣ ቤት ውስጥ ንግግር የለም። ንግግሩ ከፌስቡክ ጋር ነው፣ ከዩቲዩብ ጋር ነው፣ ከምን ጋር ነው? ያ ብቻ እኮ አይደለም። ተመልከቱ ብዙ ልጆች አሁን በተለይ አንድ ሰሞን የመጀመሪያ አካባቢ ምንድነው በተለይ የአረብ ቻናል የመጡ ሰዓት አብዛኞቹ ልጆች የአረብ ቻናል ስለሚናገሩ አረብኛ ይችላሉ ነገራችን። ከዛ በኋላ ምንድነው እያደጉ ሲመጡና በአማርኛና በአረብኛ መካከል ይቀላቀላቸውና ቋንቋ አልባ የሆኑ ልጆች አሉ ነገራችን የትኛው እንደሚናገሩ። ስለዚህ ልጆቻችንን ተመልከቱ ቀጣይ ትውልድ በምን ደረጃ እየገደልን ነው? ባይሆን ምዕራባውያኑ አንድ መፍትሄ አለ። በጣም አውሮፓ ያዩዋቸው አንድ ተሞክሮ ነው። መንግስታቱን እያደረጉት ስለሆነ ከኤሌክትሮኒክስ ሚዲያ አጠቃላይ የመራቂያ ወራት ሳምንታት አላቸው። ልጆቻቸውን ቤተሰቦቻቸውን ይዙና በተለይ ክርስቲያኖቹ ቆሙ በተለይ ግብጾቹ ላይ በጣም አያለው። ኦርቶዶክሳውያን ግብጾቹ ስልካቸውን ታብሌቶቻቸውን አጠቃላይ ቤታቸው ይወረውሩና ለአንድ ወር ለሳምንት ምንም አይነት ተመልከቱ ምንም አይነት ስልክ ኢንተርኔት ወደ ሌለባቸው ገዳማት ይሉ እዛ ከረማው አገግመው ይወጣሉ ይመጣሉ። ይሄን ተመክሮ ዛሬ አውሮፓዎች እየተጠቀሙ ነው። የትምህርት ቤት ከዛ ባለፈ ምንድነው ከካሜራ ከኤሌክትሮኒክስ ሚዲያው ከዲጂታል ሚዲያው የራቀ ትውልድ የመፍጠር ተጠልቃቸው ስለሆነ ለአንድ ወር ለሳምንት ቫኬሽን ሲወጡ ከዚህ የራቀ ግሪን የሆነ አረንጓዴ ብቻ ጫካ ውስጥ ያላቸው ስንቶቻችሁ ነው ቤተሰባዊ የገዳማት ጉብኝት ያለ? ስንቶቻችን ወደ ጥሞና ቦታ የምንሄደው? አሁን እኮ በተለይ ተመልከቱ አይታችኋል። አዲስ አበባ ላይ
የአዲስ አበባ ገዳማትና አድባራትን ብትመለከቱ በጣም እጅግ የሚያሳዝን ነው። በአንድ ቅዳሴ ላይ ተመልከቱ። በአንድ ቅዳሴ ላይ ቤተ መቅደስ ውስጥ ቢያንስ በአማካይ ከ10 በላይ ወይ ዩቲዩበሮች አሉ፣ ወይ ቲክቶከሮች አሉ፣ ወይ ደግሞ ምዕመኑ ራሱ ላይ ቅዳሴ እያስቀደሰ ላይ የሰራት ነው። ከቅዳሴው ጠባይና ባህሪ ወጥቷል እኮ እንዴት እንደሚረብሽ ለመቅረብ ውር ግርታ እንዴት ነው የክርስቶስን ሕማሙ መከራው እያሰብን ኃጢአታችንን እያሰብን ግፋ ሰማዕታትን እያሰብን እንድን የሚችልበት መንገድ እንዴት ነው? በጣም ፈተናው ከባድ ነው። ስለዚህ እኔ እንደው ቅድም እንደተባለው ጉዳዩ የጽድቅና የኢኮኖሚ ጉዳይ ቢያንስ ቤተክርስቲያን ስትመጡ ገዳማት አካባቢ ስትሄዱ ጸሎት ስታደርጉ እንደው ብቻው ከስልክ ራሱ ይሄ መድኃኒት ላይ ትይዛችኋል። አንድ እንትን እኮ አለ አይደል? መድኃኒት የሚባል ህፃናት የማይደርሱበት ቦታ ይቀመጥ ይላል። ልክ እንደዚህ ሁሉ ቤተክርስቲያን ስትመጡ ልክ ጫማችሁን አውልቃችሁ እንደምትገቡት ስልካችሁን አውልቃችሁ ለመግባት ነው መሞከር ያለባችሁ። ይሄ ካላደረግን ድካማችን ከንቱ። ሰይጣን ግዘፍ ነሱ አይደለም እየፈተነን ያለው። ጋሻ ላይ ጊዮርጊስ የሚባል አንድ የኛ መምህር አለ። አንድ ተማሪ ሰይጣን ማንን ያክላል ነው ጠየቀው። ሰይጣን ማንን ያክላል ነው ሲመልስ ጋሻ ላይ ምን አለ? ሰይጣንማ አንተኑ ራስህን ነው የሚያክለው። ሰይጣን አሁን ግዘፍ ነሱ አይደለም እኛ በምንወደውና በምንጓጓል እኛው መስሎ እኛው አሁን እየፈተነን ያለው። ስለዚህ አጠቃቀማችንን ማስተካከል፣ ቤተክርስቲያን ስንመጣ ጥንቁቅ መሆን፣ በተቻለ ዋጋ እንዳናጣ የሚያደርገን ነገር እኔ የምንሰራው ማህበራዊ ሚዲያ ለበጎ መጠቀም እንችላለን። አሁን እንደዚህ አይነት ጉባኤዎች ሲካሄዱ ምን ሲሉ ሌሎች የማያገኙ ወንድሞች ወገኖቻችን ሊሆን ይችላሉ። ይሄ በቀጥታ በመሰራጨቱ ከዚህ የሚጠቀሙ ይኖራሉ፣ የሚማሩ አሉ። ይሄ ጥሩ ነው። ህዝብ እንቀሳቀስበታል። ይሄ ጥሩ ነው። ይሄ በጎ ነው። ወደ እንዲህ አይነት ጉዳዮች ከፍ እያደረግን ስርዓት እያበጀልን ህግ እያበጀን መምጣት ይኖርብናል ለማለት ነው። እዚህ ለመምህራችን ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን አላችሁ። ቃለ ሕይወት ያሰማልን። እንግዲህ መምህር ታደሰ ስርዓተ ቅዳሴውን በተመለከተ የተነሳው ጥያቄ ቁጥር 2 መጋቢ ሃይማኖት መልሰው በተጨማሪ እኔ ጨምራለሁ ስላሉ ቀጥታ ወደ መጋቢ ሃይማኖት። እኔ በድጋሚ ቃለ ሕይወት ያሰማልን ማለት ወዳለው ቃለ ሕይወት ያሰማልን። አሁን መርሃ ግብሩ እየተካሄደ መምህር ታደሰ ሊጨርስ አካባቢ ክርስቲያናዊ ነኝ የሚለውን ቃል እየተናገረ ግቢውን ለመዞር ሞክሬ ነበርና በጣም ነው ያዘንኩት፣ እውነት ለመናገር ማለት ነው። አንዳንድ ጊዜ ጠባብ ቤት ያፋክራል የሚሉት ኢትዮጵያውያን እውነት ነው እና መስፋቱ ግቢው ሌላው ችግር ሁሉም በየጥጉ እኔ መቀመጡ አይደለም። ጥሞና ላይ ያሉ የሚያለቅሱ ከእግዚአብሔር ጋር የሚነጋገሩ አሉ። ያለቻቸው ጊዜ ይቺ ሆና ባካና ሆነው እንደኛ ተረጋግተው መማር የማይችሉ ግን በመጡበት ሰዓት የሚያባክኑት ጊዜ ሳይኖር አልቅሰው ከእግዚአብሔር ጋር ተገናኝተው የሚሄዱ አሉ። ደግሞ በጣም በሚያሳዝን መልኩ ግሩፕ ሰርተው ክብ ሆነው ወሬያቸውን የሚሰልኩ ደግሞ አሉ። ግማሹ ቅልምልሞሽ ይጫወታል፣ አስፋልቱ ላይ አስምሮ ገበጣ ይጫወታል። ዙሪያው ስብስቡ ማለት በጣም ነው የሚያሳዝነው። እኔ አሁን ከማህበራዊ ሚዲያው በተጨማሪ ሁላችንም ተሳታፊዎች ነን ወይ? ቤተክርስቲያን ስንመጣ በቅዳሴው ተሳታፊዎች ነን ወይ? በስብከቱ ተሳታፊዎች ነን ወይ? በዝማሬው ተሳታፊዎች ነን ወይ?
መተን እግዚአብሔር የሚያጣን ሰዎች የለንም። መተን ግን እግዚአብሔር የሚያጣን ጊዜ ይሆን ለራሳችን በጣም እያዘነብን ያለ ማለት ነው። በቃ አያገኘንም። ከእግዚአብሔር ጋር ሳንገናኝ የሚሄድ ሰዎች አሉ። አንድ ስልጠና ላይ ላሊበላ ቤዛ ሁሉ በሚከበርበት ጊዜ ያው ወረቡ ሲወረብ ከላይና ከታች ሆነው በመላእክትና በእረኞቹ ምሳሌ የሚዘምሩ ሊቃውንት አሉና የቦታው ሊቃውንት ብቻ ሳይሆኑ ተጋባዥም አባቶች ከቦታው በረከት ለማግኘት ይሄዳሉ። ያንን አልባሳት ለብሰው ዝማሬውን በህብረት ይዘምራሉ፣ ጸሎት ያደርጋሉ። ከተወሰነ ዓመት በኋላ የኛ አይነት ሰዎችን መቀላቀል ጀምረው በአንድ እጃቸው መቋሚያ ይዘው ጸናጽል በሚይዙበት እጃቸው ግን ሰልፊ የሚነሱ ሰዎች ነበሩ። ወረብ እየወረቡ ሰልፊ ይነሳሉ። በጣም ያሳዝናል። ታቦት አክብረው ሰልፊ የሚነሱ አሉ። እኔ በጣም ነው ማዝነው። እኔ ላይቭ የሚለውን ራሱ አልስማማበትም እውነት ለመናገር ማለት ነው። ቀጥታ በጭራሽ አይደረግም። ቅዳሴ ቀጥታ ያኔ መከራው ጊዜ ሆኗል። አሁን እኮ ሰዎች እንዳይመጡም እያደረግናቸው እውነት ለመናገር ማለት ነው። ሁለተኛ ቤተሰባዊ የሆነ ነገር ሁሉ እናወራለን እዚህ ማለት ነው። አደባባይ ላይ የማይወጣ ሌሎቹን ሊያሳዝን የሚችል ግሳጼም ያለው ነገር ልንናገር እንችላለን። ወደ ላይ ከፍ እንላለን፣ ወደ ታችን እንወርዳለን። ይሄን እንዳለ መለጠፍ በጣም ከባድ ነው። እኔ እንደ ስብከተ ወንጌል፣ እንደ ሰንበት ትምህርት ቤት፣ እንደ ሰበካ ጉባኤ ቁጭ ብለን ማውራት አለ። በጣም ቁጭ ብለን ብናገረው ደስ ይለኛል። መጋቢ አዲስ እሸቱ እኛ ጋር መጥተው ራጉኤል ቤተክርስቲያን የመርካቶ ራጉኤል ነው ማገለግለው እና እሳቸው ያው ስለማይታያቸው የሚቀርጹ ልጆች አሉ ወይ አሉኝ። አዎ ሰንበት ትምህርት ቤቱ ነው የራሱ ሚዲያ ያለው ያስተላልፋል፣ ግን ኤዲት አድርገው ነው። እኔ አልፈልግም ማለት ነው። አንደኛ ቀጥታ ስርጭት አልፈልግም፣ ሁለተኛ የሚቀርጽ ሰው እንዳይኖር። ከዛ ለነሱ ደነገጡ ልጆቹ። ነገርናቸውና ቀረጻው ቆም። ከዛ ምክንያቱም ተናገሩ። በጣም የሚያሳዝን ነበር ምክንያቱ። እኔ አንድ ሚዲያ ላይ ቀረብኳል። ካውሱ መጥቀስ አልፈልግም። ሚዲያው ማለት በጎ ሚዲያ ነው። እዛ ላይ ቀርቤ በአብይ ጾም የባልና የሚስት ተራክቦን በተመለከተ ማብራሪያ የሚሰጠው በአብይ ጾም ጊዜ ባልና ሚስት እንዴት ነው በምንጣፍ የሚለዩት አንድ የሚሆኑት የሚል ነገር አብራራው እና እዛ ላይ የነበረው የቀረጸው ሰው ሲለጥፈው ምን ብሎ ጻፈ? መጋቢ አዲስ እሸቱ ስለ ወሲብ አፍረጠረጡ ይላል ርዕሱ ማለት ነው። እንዲህ ተብያለሁ ለዚህ ስለዚህ ምንም እንዲቀርጸው አልፈልግም ማለት እውነት ነው። ኤቲክስ የለንም እውነት ለመናገር ማለት እንደዚህ ከሆነ ምን ያደርግልናል ሚዲያ ማለት አይ አነጋገርናቸው እነዛ ሰዎች ጠርተው አይ ሰው እኮ ፎቶ ነው ወደ እንትኑ እንዲመጣሉ እያታለን ሰው ያስበረበረ እውነቱን ሳንናገር ጽድቅ በሚሰራባት ቦታ እውነት በሚነገርበት ቦታ በቃ እሱን መናገር ነው የሚፈልግ የማይፈልግ ሰው በይዴከ ነው አበዘ ፈቀር ከእንጂ ወደ ፈቀርከው ስደድ ነው እውነቱን ማስቀመጥ ነው። ቤተክርስቲያን ሌላ ምን የምትለው የለም፣ ስርዓተ ቅዳሴ ነው የምትለው እንጂ ሌላ የሚያጋግል ርዕስ አትፈልግም። ስለዚህ ተሳታፊዎች ስንሆን ይጠፋል ሁሉም ነገር የሚጠፋው እርግጠኛ ነኝ። ተሳታፊ ስንሆን የጸሎቱ ተሳታፊ፣ የስብከቱ ተሳታፊ፣ የዝማሬው ተሳታፊ ስንሆን አይደለም ሞባይል ራሳችንን እንረሳዋለን፣ እንነጠቃለን ማለት የሚያውከን ነገር በሙሉ ተተለምንበታውና ተሳታፊ መሆንን መልመድ አለብን ለማለት ነው። ቅዳሴ ላይ ጠዋት ላይ በስፋት ተናግሬያለሁ። ቅዳሴ በራሱ በሰማይ ያለችው ድል የነሳችው ቤተክርስቲያን በምድር ያለችውና በተጋድሎ ያለችው ቤተክርስቲያን ሁለቱ የሚገናኙበት ቅዱሳን ሰማያውያኑ ከምድራውያኑ ጋር የሚገናኙበት ማለት ነው። አንድ ምሳሌ ሊቀቱ ባላ ሊጎርጊስ ዳኜ በጣም የምንወደው መምህራችን እና እሱ ሲናገር የሰማሁትን ተናግሬ የቅዳሴን ክብር ጠቅለል አድርጎ ስለሚያስቀምጥልኝ ማለት ነው። በአንድ ቦታ ንጉሱ የሚያስቀድሱበት አንድ መቅደስ ነበር እና ካህኑ ቅዳሴ ሲቀድስ የድሮ ነገስታት በንጽህና በቅድስና ከልቡ ድምፅ ብቻ ሳይሆን ማለት ነው በአገልግሎቱ የሚማረካቸውን ሰው
ሁልጊዜ ሲመጡ እሱ እንዲቀድስ ያደርገዋል ከሊቀ ጳጳሱ ጋር በመነጋገር እና ንጉሱ ባሉበት እኮ እቀድስ ነበር ብለው ይናገራሉ ማለት ነው በዲቁና በቅስና እና እሳቸው ንጉሱ ሲመጡ የሚቀድስ አንድ ካህን ነበር ሁልጊዜ ማለት እና ለንጉሱ ብቻ የሚታየው አንድ ምስጢር ነበር። ካህኑ ሲቀድስ ከመሬት አንድ ክንድ ከስንዝር ከፍ ብሎ በአየር ላይ ነው የሚቀድሰው። ይሄን የሚያየው ንጉሱ ብቻ ነው። የእግዚአብሔር ቸርነቱ ይገርማል። ራሱ ካህኑ አያውቅም በአየር ላይ እንደሚቀድስ። መሬት የሚረግጥ ነው ይመስል በጣም ይገርም ነው። ይራመዳል፣ ሲራመድ መሬት የሚረግጥ ነው የሚመስለው፣ ግን ከፍ ብሎ ንጉሱ በጣም እየተደነቀ እያለቀሰ ቅዳሴውን የሚጨርስ የእግዚአብሔር ቸርነቱ። ሌሎች ሰዎች ይጠይቃል ምን ይታያችሁ? ምንም እንደምትነገር ካህኑም አያውቅም። ይሄ አንድ ቀን ካህኑ መሬት ረግጦ ሲቀድስ አየው ንጉሱ ማለት ነው። ይሄ እንግዲህ የተለመደ ነው እና ንጉሱ ደነገጠ። ዛሬማ የሆነ ነገር አለ ማለት ነው። ወይ እኔ ጋር ችግር አለ ወይ ካህኑ ጋር የተፈጠረ ነገር አለ አለና በጣም ጨንቆት ቅዳሴው ካለቀ በኋላ ካህኑን ቤተ መንግስት አስጠራው ማለት ነው። ዛሬ ምን ሆነሃል? ንጉሱ ይጠራል ሲባል ያው ከባድ ነው። ከቅዳሴ እንዳለ ቀጥታ ወደ ቤተ መንግስቱ ምን ሆነሃል ብሎ ጠየቀ ንጉሱ ካህኑ። ኧረ ምንም የተፈጠረ ነገር የለም። ኧረ ምንም ነገር በስራ አካባቢ ኧረ ምንም፣ ቤት አካባቢ ምንም የተፈጠረ ነገር የለም። ንገረኝ፣ የምትደብቀው ነገር እንዳይኖር በአጠቃላይ ዛሬ የተፈጸመ ነገር የተፈጠረ ነገር ካለ ወይ የምታስበው ነገር ካለ ንገረኝ። ኧረ ይቀላል ነው፣ ግን አንድ ነገር እያሰብኩ ነበር ስቀድስ። ምን? ባለቤቴ ስላልነበረች ከቅዳሴ ከወጣው በኋላ በሩ ተዘግቶ ነው የሚጠብቀኝና ምንድነው መቀምሰው አፌን በምንድነው ማብሰው እያልኩኝ አስብ ነበር። ገባችሁ አይደል? ዝቅ ያደረገው ይሄ መሬት እንዲረግጥ ያደረገው ይሄ ነው። ንጉሱ አለቀሰና ተነስቶ እባክህ ሁለተኛ ስለዚህ ነገር እንዳታስብ፣ በየጊዜው በየቀኑ ቀለብ ከቤተ መንግስት ይሰፈርልሃል፣ እንዳትቸገር በዚህ ጉዳይ አንተ ዝም ብለህ ቅዳሴውን ብቻ ቀድሳለሁ አልነገረውም እንዳትጨነቅ። እሺ አለ። ይሄ ነገር አልገባውም ካው ከዛ እንደተባለው ቀለብ ከቤተ መንግስት ይሰፈርለት ጀመር። በሚቀጥለው ቀን ሲቀድስ እዛው ቦታው ላይ ነው ባየር ላይ ነው የሚቀድስ። ይገርም ነው። ይሄ ቅዳሴ ላይ አለሉ ልብክሙ፣ ልባችሁን ከፍ ከፍ አድርጉት፣ ምድራዊ ነገር አታስቡ፣ ስቀሩት። አሁን ያላችሁት ላይ ነው። እኔ ቅዳሴን በዚህ ልክ እንረዳዋለን ወይ? በጣም የተለየ ነው። ከመላእክት ጋር ነው የምናገለግለው። ተፈቅዶልን መቆሙ ራሱ ይደንቀኛል። እኔ በጣም ይገርመኛል። እዛ መቆማችን በራሱ ማለት ነው። ቅዳሴ ሲቀደስ መቆማችን፣ እውነቱን ለመነግራችሁ መቅደስ መግባቱ ሌላ ጉዳይ ነው። ሁሉም ነገር እያወቀ እግዚአብሔር ማለት ነው ዝም ብሎ ታድሶ ከዛ ከመላእክት ጋር በአንድነት አቆሞ እንድንወጣ ማረጉ። ቅዳሴ ላይ ሰምታችኋል። በሰላም እንደገባን በሰላም ምኞት አለ፣ ጸሎት አለ፣ ይለምናሉ። የቅዳሴውን ልኡካን የሚመሩት ካህን ጳጳሱ ሊሆን ይችላል። የመጀመሪያ ጸሎት አለ። በኦሪቱ አንድ ካህን ወደ ሊቀ ካህናቱ ማለት ነው ወደ መቅደስ ሲገባ ወደ ቅድስተ ቅዱሳኑ ወገቡን በገመድ ይታሰርና የገመዱ ጫፍ እዛ ምዕመናን ያሉበት ቦታ ላይ ይደረጋል። ገብቶ ችግር ከተፈጠረ ከተቀሰፈም እዛው ስለሚሞት አስክሬን ማውጣት አይቻልም ያለ ሊቀ ካህናቱ ማንም ሰው ስለማይገባ። ስለዚህ ገመዱን ይስሩታል ማለት ነው። ገመድ አስረው ነበር የሚገቡት። ያ ኦሪቱ ነው። አሁን ለመውጣታችን ምን አስርናለን? ቅዳሴ የሚገባ ሰዎች በጣም ከባድ እኮ ነው። በሰላም ገብቶ በሰላም መውጣት፣ ከመላእክት ጋር እየተጋፉ ማገልገል ግን ነው ወይ? እኔ ጥያቄዎቹ ላይ ላተኩርና የምዕመናን ተሳትፎ የሚላለ የምዕመናን ተሳትፎ በቅዳሴ ጊዜ ከፍ ይላል። ካስቀዳሽነት ካወዳሽነት ከፍ ይላል። አንደኛው ከፍ የሚልበት ምክንያት ወደ ቅዱስ ቁርባን ነው የምንጠጋበት። የዛሬ ላይ ያደርገውና ሁሉም ሰው አስቀድሶ ስጋው ደግሞ የሚቀበል በቃ እጁን ዘርግቶ የሚጠብቀን እግዚአብሔር ፍሪዳው ታርዶ ደግሱ ተደግሶ የምንጠበቅበት በቪአይፒ ማለት ነው። ትልቅ ስርዓት ነው። ወደ ስጋው ደግሞ የምንጋበዝበት ነው ቅዳሴ። የምዕመናን ድርሻ ተመልከቱ፣ ሱታፌ ማለት ነው። ሁለተኛው ምዕመናን
በተሰጦ ይሳተፋሉ በመመለስ ቅዳሴው ሶስቱም ወገኖች ቢሳተፉበት ካህኑ፣ ዲያቆኑ፣ ምእመኑ። ምክንያቱም የቅዳሴው ስርዓተ ቅዳሴው ላይ ዲ የሚል አለ፣ ዲያቆን ይበል ወይም ካ የሚል አለ፣ ይላል ካህን። አሁን ቀጥሎ ካህኑ ይላል፣ ቀጥሎ ዲያቆኑ ይላል፣ ቀጥሎ ህዝቡ ይላል። ስለዚህ ቅዳሴ አምዋይ ነን። ምዕመናን ራሱ ቅዳሴ የሚያሟሉ ናቸው። ተሰጥኦን በደንብ መቀበል አለባቸው። ለዚህ ዝግጁ ነው ወይ ለማለት ነው የምንመጣው? በፍጹም የሚረዝምብን ለዚህ ነው፣ ብንቆራጠጠው ለዚህ ነው። ተሳታፊዎች አይደለም እንደነገርኳችሁ። ለማጥናት እንሞክራለን። ተሰጥኦ አለ በመጽሐፍ ተጽፏል። አሁን እጃችን ላይ ባለው ስልክም አለ። ምን ነው እግዚኦ ማረነ ክርስቶስ እንላለን። ተንሱ ለጸሎት ሲል ማለት ምንድነው? ምንድነው? ሰላም ለኩልክሙ ሲል ምንድነው? ምንድነው? ይሄ በትክክል ብንል እኮ የሚያዛጋን የሚያንቀላፋን የምንቁነጠንጠው ሁሉ ይጠፋል ማለት። ስለዚህ ተሳታፊ ነው የምዕመኑ ሱታፌ ቅዳሴ ላይ ማለት ነው። አለባበሳችን ነጭ እንዲሆን ያስገድዳል ስርዓተ ቅዳሴው። ቀለም የገባ ልብስ እንዳይለብሱ ይላል አለ። ጌጣጌጥን ለመንቀፍ ነጭ ነው፣ እንደ መላእክት ነጭ ነው። ክርስቶስም የባህሪ ክብሩን ሲገልጥ በደብረ ታቦር የታየው ነጭ ነው። ከኃጢአት መንጻታችን የጸጋ ልጅነት የማግኘታችን ምሳሌ ነው። ከዛ በኋላ የመጀመሪያው ቅዳሴው ከመጀመሩ በፊት መገኘት አለበት ይላል። አሁን ድግስ ቤት ስትጠሩ፣ ሰርግ ቤት ሙሽሮቹ ከገቡ በኋላ ነው የምትሄዱት ወይስ ሙሽሮቹ ከመግባታቸው በፊት? ሙሽራው ከገባ በኋላ ሁሉ ነገር ይጀመራል። ቀድሞ ነው የምንገኘው ቅዳሴ ላይ። ይሄ ማለት ምን ማለት ነው? ሰርግ ተጠርቶ ሰውየው እየተበላ እየጠጣ ሙሽሮቹ መጥተው ማለት ነው ምግቡን ብድግ አድርጎ በልቶ አፉን ጠራርጎ ቶሎ ብሎ እንደሚወጣው ማለት ሰርግ ላይ እንደዚህ ይደረጋል። ይሄ ተራ ሰርግ ነው። ቅዳሴው ለጓስ ቀድሞ መገኘት፣ ደጅ መጥናት፣ ቀድሞ መገኘት አለበት። አለባበሱ ማስተካከል አለበት። መግቢያውን ማወቅ አለበት። ወንድ ከሆነ በየትኛው በር፣ ሴት ከሆነች በየትኛው በር ነው የምትገባው። የካህኑን በር መንካት የለበትም። የሚቆምበትን ስፍራ ማወቅ አለበት። ስርዓተ ቅዳሴው አስቀምጦታል። ሁሉም እያንዳንዱ እንደ ማዕረጉ እንደ መላእክት በየማዕረጉ ይቆም ነው። በጣም የሚገርም ነው። እንደ መላእክት በየማዕረጉ ይቆም። ሶስት ጾታዎች ናቸው ያሉት በቤተክርስቲያን፣ ወንድ፣ ሴትና ካህን ማለት። ስለዚህ በየቦታው ይቆም። ህፃናት የሚቆሙበት ቦታ አለ፣ ሴቶች የሚቆሙበት አለ፣ ያገቡ የሚቆሙበት ቦታ አለ፣ ደናግላን የሚቆሙበት ቦታ አለ። ቅዳሴ እኔ እኮ በጣም ይገርመኛል። እያስቀደስን እኮ አይደለም እኛ በእግዚአብሔር ነው እኮ ዝም ብለን የምንገባው ብንወጣው ማለት የቱ ጋር መቆም እንዳለብን ራሱ አናውቅም። ህፃናቱ የቱ ጋር ነው የሚቆሙት? ያገቡ ሴቶች የቱ ጋር ነው የሚቆሙት? ያላገቡ ደናግላን የቱ ጋር ነው የሚቆሙት? ወንዶቹ የቱ ጋር ነው? አረጋውያን የቱ ጋር ነው? መቆሚያን ማወቅ ሁሉ እያንዳንዱ እንደ መላእክት በየማዕረጉ ሊቆም ይገባል ይላል አንቀጽ 12 ላይ ፍትሐ ነገሥቱ ማለት ነው። ከዛ ተሰጥኦን መቀበል ብቻ ነው። ዋዛ ፈዛዛ ማውራት፣ ሌላ ስጋዊ ጨዋታ ክልክል ነው ይላል። ዋዛ ፈዛዛ የሚናገር አይኑር። ዋዛ ፈዛዛ የሚናገር ሰው ቢኖር በዚያ ቀን ከቤተ መቅደስ ያውጡት፣ ስጋውንና ደሙን አያቀብሉት ይላል። ያን ጊዜ ይሄ ሲሰራ ሁሉም ቆራቢ ስለነበሩ አይሰዝናችሁ። ሊቆርቡ መጥቶ ውጣ ሲባል አሁን ገላገልከኝ ነው የሚለው። ሊቆርቡ አይደለም ይመጣው ውጣ ቢባል እንደውም ገላገልከኝ ብሎ ወደ ጆተኒ ቤት ሊሄድ ያኔ ያስለቅሳል። በጣም ከባድ ነው። ተዘጋጅቶ መጥቶ ድንገት ቢስቅ እንዳታቀበለው በዛለት ከቤተ መቅደስ ይውጣል። ሁሉም ቆራቢ ስለነበር ማለት እንኳን አይደለም ፌስቡክ እና ሌላ ነገር ቀርቶ መሳቅ አይፈቀድም ይላል። ክርስቶስ ተሰቅሎ እንዴት ሰው ይስቃል? ስጋውና ደሙ እየተፈተተ እንዴት ሰው ይስቃል? የካይሁድ መሰለፍ ስለሆነ ማለት ነው። ቧልት ፌዝ አይፈቀድም። ስለዚህ ከመግባት በፊት ምዕመናን ተሳታፊዎች ስለሆኑ ይጠበቃሉ በቤተ ክርስቲያን። ስንት ሰዓት ነው መግቢያው? እንደ ሀገሩ፣ እንደ ሁኔታው፣ እንደ ወቅቱ ግን የሚቀመጠው ማለዳና ከሰዓት ተብሎ የማለዳ ቅዳሴ አለ፣ የከሰዓት ቅዳሴ አለ፣ የሌሊት ቅዳሴ ደግሞ አለ። እነዚህ ሶስት ናቸው። ሌሊት የሚቀደስበት አለ፣ ጥምቀት እና ልደት ትንሣኤ። ማለዳ የሚቀደስበት አለ፣ ከሰዓት የሚቀደስበት አለ። የከሰዓቱ 6 ሰዓት ነው አይባል፣ ግን ሁልጊዜ ቢሆን ማለት ነው። የከሰዓት ቅዳሴ ሁሌ ከ9 ሰዓት ወደዚህ ነው የሚሆን። ምክንያቱም የክርስቶስ ነፍሱ ከስጋው የተለየበት ሰዓት መነካት የለበትም። ከዛ በኋላ ስለማይቀደስ ማለት ነው የከሰዓት ሲሆን ማለት ነው።
የማለዳ ቅዳሴ አሁን ብዙ ሰው ምዕመናን መጠበቅ አለባቸው። ትክክል ነው። ካህኑ አይደለም ምዕመን በዙሪያው ያሉትን አብረውት የሚቀድሱትን ልኡካን ይመልከት ይላል። ልብሱን ከመልበሱ በፊት ማለት ሁሉም መሟላታቸውን ይመልከት። ወደ በስልጣን በማዕረግ ወደ ሊመጣቸው ካልመጡ ያስባርካሉ፣ ልብሳቸውን ይለብሳሉ። ከመልበሳቸው በፊት ልብሳቸውን ያረጋግጡ። ረዘመኝ፣ አጠረኝ፣ ሰፋኝ፣ ጠበበኝ ብሎ ማውረቅ አይቻልም። ተባርኮ ከተሰጠው ከለበሰ በኋላ የስጋና የመለኮት መዋሃድ ምስጢር ስለሆነ ማለት አንድ ካህን ለብሶት ያልተመቸኝ ብሎ መወርወር አይችልም። መጀመሪያ ተጠንቅቆ ነው ያነሳው ልብሱን መርጦ ማለት ለክቶ ምን ብሎ ሳይለብሰው ከዛ ያስባርካል፣ ይለብሷል። ከዚህ ነው የሚጀምረው ማለት አብሮት መሟላታቸውን ቼክ ያደርጋል፣ ይለብሳል። ከዛ ቅዳሴውን ከመጀመሩ በፊት መጋረጃ ገልጦ ምዕመናንን ይመለከታል። መጥተዋል ወይ እነሱ መሟላት አለባቸው ቼክ ያደርጋል። ከዛ በኋላ ቅዳሴው ይጀምራል። ግብጾቹ እየተጠቀሙበት ነው ይሄንን። አሁን ግብጾች የእሑድ ቅዳሴ በመታደስ ወርቁ ማይቶታል። ግን ጀርመን ውስጥ ትልቅ ገዳም አላቸው፣ የአባ እንጦንስ ገዳም። ጠዋት ላይ ከጠዋቱ 3 ሰዓት እሑድ ማለት ነው ቅዳሴ ይገባሉ። ጠዋት 3 ሰዓት እና አቡነ ጴጥሮስ የሰሜን ወሎ ሊቀ ጳጳስ ነበሩ። ጥያቄ ጠይቀናቸው ነበር። እንዴት በሰንበት እንደዚህ አትዳችሁ? የ1 ሰዓት ተኩልና የ2 ሰዓት መንገድ ምዕመናን ነርተው ነው የሚመጡት። በጣም ወጣ ያለ ስለሆነ ከከተማ እነሱን መጠበቅ አለብን ይላል። ከዛ 3 ሰዓት ይገባሉ። ወደ 6 ሰዓት አካባቢ ይቆያል። ሊቀ ጳጳሱ አውደ ምሕረት ላይ ይወጣሉ። ሁሉንም ቅባ ቅዱስ ይቀቧቸዋል። በፖስታ የታሸገ ነገር አጠገባቸው ያስቀምጣሉ። ይሄ አስራታቸው ይዞት ይመጣሉ ማለት ነው። ከዛ በኋላ ሁሉም ወደ መመገቢያ አዳራሽ ይገባል። ምግባቸውን ይመገባሉ። ህፃናት ወደ መጫወቻ ክፍል ይሄዳሉ። የቴሌቪዥን ሩም አላቸው። ሙሉ ቀን እዛ ይቆያሉ። በዳም ውስጥ ማለት ማታ 10 ሰዓት ላይ ምሳ በልተው ተባርከው ተነስተው ይሄዳሉ። ሁሉም ቆራኞች ናቸው። ሙሉ ሰንበት እዛ ነው የሚያሳልፉት ማለት ነው። በጣም ነው የሚያስቀኑት እነሱ። እኛ ጋር አንዳንድ ቦታ ላይ ማለድ ተብሎ ሲገባ ሰው አይኖርም። እሱን እኔ ጠይቄያለሁ በግል ማለት ነው። ብዙ ጊዜ ችግር አለ። ቆራኙ በጣም ስለሚበዛ ቅዳሴ በሰንበት 12 ሰዓት ቢገባ 4 ሰዓት ነው የሚወጣው ማለት 4 ሰዓት የሚወጣ ከሆነ ደግሞ እኛ 6 ሰዓት እንመጣለን። እንዲያው እንኳን ዘንቦብሽ እንደውም ጤዛነሽ 3 ሰዓት እንመጣለን ማለት ነው። 4 ሰዓት አቆርበን እንሄዳለን ማለት ነው። ሁለተኛ መስዋዕትነት መክፈልም ያስፈልጋል። ሁልጊዜ በየሳምንቱ አንቆርብም። በተለይ በምንቆርብበት ዕለት እዚህ ውስጥ ብናደር ምን ችግር አለ? ቅዳሴው ሰዓቱ እንዳያመልጠን ማለት ኪዳነ ማድረሰን አስቀድሰን እዚህ ብናደርስ ባይሆን ሰበካ ጉባኤው ለቆራቢዎች ልክ ለአገልጋይ ካህናት ማረፊያ እንዳለ ለቆራቢዎችም አመቻቹልን ማለት ነው። ደስተኞች እንደሚሆኑ እርግጠኛ ነኝ። መጠለያ ሊመቻች ይችላል፣ አዳራሽ ሊመቻች ይችላል። ቆራቢዎች በስነ ስርዓት ጸሎተ ማጥንት እየተደረገላቸው አድረው ስጋውን ተቀብሎ የሚሄዱበት በተወሰነ ጊዜ ረፈድ ማለድ ብለን ብንመጣ በራሱ ችግር የለውም። ስለዚህ ማለድ ተብሎ የሚገባው 10 ሰዓት አይገባም። እርግጠኛ ነኝ ግፋ ቢል 11 ሰዓት ወይ 11 ሰዓት ከሩብ ከ20 ነው። ከ12 ሰዓት 45 ደቂቃ ምናምን ነው ቀደም የሚለው ማለት። ስለዚህ እሱ ለማስተካከል መሞከር ነው እንጂ ትክክል ነው። ምዕመናን ይምጡ፣ ምዕመናን ተቀበሉ። ቅዳሴ አይገባም? ይገባል። ምክንያቱም ክርስትና የሚነሱ ህጻናት አሉ፣ የሚቆርቡ አረጋውያን አሉ። ምዕመናን እኛን ጠብቃችሁ መምጣት ያለባችሁ ብለን እኛም የምናረፍ ከሆነ ከባድ ነው። እኛም ዘግይተን ልክ ራሳችንን እንደ አስቀዳሽ ብቻ ሳይሆን እንደ ቀዳሽም አድርገን መቁጠር አለ። የሚቀድሰው ካህን ኪዳን ለማድረስም ቀድሞ መገኘት አለበት። ኪዳን ሳያደርስ ሳያስደርስ መቀደስ ስለማይችል እዚህም ያድራሉ። ስለዚህ እኛም አስበንበት በሳምንት 1 ቀን መስዋዕትነት መክፈል ይጠበቅብናል። በእውነት ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እዚሁ ላይ መምህር ታደሰ ይጨምሩበታል ማለት በዚሁ አጋጣሚ ዛሬም ከዚህ በፊትም ስንነጋገር እንደነበረው ብዙ ጊዜ ምዕመናን ይሄ እናንተ ችግርም እንደመሆኑ መጠን ሳያስቀድሱ መቁረብ እንደማይቻል ሁሉ ማስቆረብስ ይቻላል ወይ? በዚሁ ላይ ማለት ህፃናቱን ይዞ መጥቶ ሳያስቀድሱ እኔ ትንሽ ወደ ኋላ ልሂድና አንዳንድ ነገሮችን ልጨምር። እኔ ትልቁ መሰረታዊ የብዙ ጉዳያችን የብዙ ነገሮቻችን ምስቅልቅል
ኦርቶዶክሳዊ አረዳዳችን ብዙ ስህተት አለ። ከልማድ ጋራ ምናምን ይደበላለቅናቸው ማለት ያረዳድ መዛባቶች አሉ እኛ ጋር። እኔ ከዚህ አንፃር ቅዳሴን እንዴት ነው የምንረዳው? እንዴት ነው ቅዳሴን የምንረዳው የሚለውን ማየትና ቅዳሴ በኦርቶዶክሳዊት ቤተክርስቲያን ያለውን ዋጋ በቅጡ ስንገነዘብ ነው ሌሎቹ ነገሮች ግድ የሚሆኑ ማለት እና ቅድም መምህር ምትኩም ሊያስታውሰን እንደሞከረ ቅዳሴ የኦርቶዶክሳዊት ቤተክርስቲያን የአምልኮ ማዕከል ነው። አንዱ በጣም መረዳት ያለብን የአምልኳችን ማዕከል ነው። ይሄ ብቻ እኮ አይደለም። ይሄ ብቻ ሳይሆን እኛን ራሱ ምዕመናኑ ከካህናቱ ከጳጳሳቱ እኩል የሚያደርገን ትምህርት የእኩልነት ጸጋን የሚሰጠን ደረጃችን ቅዳሴ ነው። ይሄ እንዴት ነው ላሳያችሁ። አሁን አንዳንዴ በእርግጥ ሰዎች ይወቁትን ማያውቁትን ቤተክርስቲያን ዲሞክራት ነች በጣም ሰምታችሁ አይደል? ቤተክርስቲያንማ ዲሞክራት ነች። ቤተክርስቲያን ዲሞክራትም አይደለችም አምባገነንም አይደለችም። አሁን ቤተክርስቲያን ዲሞክራት ነች ስንል ከምን አስተሳሰብ ተነስተን መሰላችሁ? አሁን ዘመኑ ከደረሰው የዲሞክራሲ አስተሳሰብና ጽንሰ ሀሳብ እንነሳና ቤተክርስቲያን ዲሞክራት ነች የምትጠቆ ስህተት ነው። ለምን? አሁን ያለው የዘመኑ የዲሞክራሲ አስተሳሰብ ማጆሪቲ ይውላል ያብላጫ ነው። ስለዚህ አሁን እዚህ ውስጥ ማለት ምዕመናን አላችሁ። አሁን ተሰብስባችሁ ከዛሬ ጀምሮ ቅዳሴው ይጠር ብትሉ አሁን በደረስንበት የዲሞክራሲ አስተሳሰብ ትክክል ናችሁ በቁጥር ስለምትበልጡ ማለት ግን ሁላችሁ ኦርቶዶክሳዊነት በሆነ ቁጥር ብልጫ አይደለም የምንለው። ኦርቶዶክሳዊት ቤተክርስቲያን ቲዮሴንተሪክ ናት፣ እግዚአብሔር ተኮር ናት። የምንኖርበት ቤተ መቅደስ የምናደርግበት ያለንበት የምናመልከው ቲዮሴንተሪክ እግዚአብሔር ተኮር ነው። እግዚአብሔር ተኮር በሆነ ቤተ መቅደስ ደግሞ ምንድነው ስርዓት አምልኳችን ቅዳሴ ደግሞ እግዚአብሔር ተኮር ነው፣ የአምልኮ ተኮር ነው። ስለዚህ ስርዓት አምልኮ ቅዳሴው የሚፈጸመው እኛ እንድንደሰት ተመልከቱ፣ እኛን ለማስደሰት እኛ እንድንዝናና አይደለም፣ እግዚአብሔርን ለማስደሰት ነው። እኛ ደግሞ እግዚአብሔርን አስደስተን እንድንጠቀምበት ለማድረግ ነው ቅዳሴ የሚቀድሱት። ስለዚህ የአምልኳችን ማዕከል ነው ቅዳሴ ስንል ይሄን ጭምር እያለ በቃ የአምልኳችን ማዕከል ነው። ይሄ አንዱ በጣም መረዳት የሚገባ ነው። ከዚህ የተነሳ ምን መሰላችሁ ቅድም እንዳልኳችሁ ቅዳሴ ሁላችንም እኩል የሚያደርግ ነው ሲባል ምን ማለት ነው? ፓትርያርክ ሊቀድስ ይችላል፣ ሊቀ ጳጳስ ሊቀድስ ይችላል፣ አንድ ካህን ሊቀድስ ይችላል። ካህኑ ተወልዶ ፓትርያርኩ፣ ሊቀ ጳጳሱ፣ ዲያቆኑ ምዕመኑን ግን የሚቀበለው የክርስቶስ ስጋና ደም አንድ ነው። አንዱ ነው የሚቀበሉት፣ በአንዱ ዕርፈ መስቀል ነው የሚቀበሉት። አይ ፓትርያርክ ስለሆኑ ለፓትርያርኩ በወርቅ ጽዋ፣ ለካህናቱ በብር ጽዋ፣ ለምዕመናኑ በመዳብ አይደለም። ስለዚህ ምንድነው አንዱ እኛን ተመልክቶ እኩል ከሚያደርጉን ከሚያስተካክሉን አንዱ የክርስቶስ ስጋና ደም፣ የክርስቶስ ስጋና ደም ደግሞ የሚፈተተውና እንትን የሚለው በቅዳሴ ስርዓታችን ይሄ የአምልኮ ማዕከል መሆኑ መረዳትና መገንዘብ አለብን ስንል ይሄን ማለታችን። ከዛ ባለፈ ይሄ ሐዋርያዊ ትውፊት ነው። ከሐዋርያት ጀምሮ ተቀብለን ያለን ነገር ነው። ስለዚህ ስንፈልገው ምንተው ስንፈልገው እንትን የምንለው ጉዳይ አይደለም ማለት ነው። ይሄን አንዱ መገንዘብና መረዳት
ይጠበቃል። ይሄን ካል የቅዳሴ በጣም አስፈላጊነት በእኛ ቤተክርስቲያን እንዴት እንደሚታይ በጣም አስፈላጊነቱ እንዴት እንደሚታይ ሲባል እኔ አንድ 3 ነጥቦችን ልጥቀስ። አንዱ እኛ በማስቀደሳችን ማለት ነው ወደ ቅዳሴ በማስቀደሳችን እናንተ በማድረጋችን የመጀመሪያ ደረጃ ምን መሰሉ ንጽህናን ቅድስናን የምናገኝበት ንጹህ ሆነን ወይም ደግሞ ቅዱስ ሆነን የምንመጣበት ብቻ እኮ አይደለም። በሌላ መልኩ ደግሞ ራሱ ቅዳሴው ደግሞ ምንድነው የሚያነጻን የሚቀድሰን። ስለዚህ ቅድስና የምናገኝበት ይሄ ብቻ አይደለም። ቅድስና የምናገኝበት ብቻ አይደለም፣ የቤተ ክርስቲያናችን መሰረታዊ ዶክትሪን ጭምር የምንማርበት አይነት ቅዳሴ ነው። ብዙዎቻችን ስለማናስተውለውና ስለማንረዳ ትልቁ ተመልከቱ፣ ትልቁ የቤተ ክርስቲያናችን ነገረ ክርስቶስ የሚብራራበት የሚተነተንበትና ወይም ደግሞ ቤተክርስቲያኒቱ አለኝ የምትለው ዶክትሪን በደንብ ይገለጥበት ነው። ምክንያቱም በንባቡ እናገኘዋለን፣ በዜማው እናገኛለን፣ በምስባኩ እናገኛለን፣ በትርጓሜው እናገኛለን። ቅዳሴው ላይ በሚነበቡት ንባባትና በሚዘሩት እንኳን የምናገኘው ጭምር ነው። ተመልከቱ፣ ይሄ ሌላኛው። ሶስተኛው የቅዳሴን አስፈላጊነት ከሚያጎሉት አንዱ ድህነት የምናገኝበት። መቼስ ልክ ነው፣ ክርስቶስ ስጋውን ቆርሷል፣ ደሙን አፍስሷል፣ በመስቀል ላይ ተሰቅሎ ያን የሆነ ክርስቶስ የቆረሰውን ስጋ ያፈሰሰውን ደም ካልበላ ነው ካልጠጣ ነው ዋጋ ያለ ድህነትን ልናገኝ አንችልም። የክርስቶስ ስጋና ደም የሚፈተተው ደግሞ በምንድን ነው? ተመልከቱ፣ በቅዳሴ ነው። ቅዳሴ ነው። እኔ ከቅዳሴ አንፃር ሁለት መሰረታዊ ችግሮች ነው ያሉት። ሁለት መሰረታዊ ችግሮች። አንዳንዶቻችን ሰዓታቱ ላይ እንሳተፋለን። የሚገርመኝ ነገር ሰዓታቱ ላይ እንሳተፋለን፣ ማህሌቱ ላይ እንሳተፋለን፣ ኪዳኑ ላይ እንሳተፋለን። ይሄን ሁሉ ተመልከቱ። ይሄን ሁሉ ካደረግን በኋላ ይሄ የስጋ ድካም እንዳለ እሱ ተገንዝቤን የዛ ሁሉ መደምደሚያ የሆነው ያ የዕለተ ዓርብ አማናዊ በግ ክርስቶስ ሊፈተት ያ ዕለተ ዓርብ በሁሉ በተረዳው የምናይበት ሰዓት ሲደርስ አንዳንዶቻችን ጥለን ነው። ይሄ ምን ማለት መሰላችሁ? ያ እንትና አለቃ ዘነበ ነው መሰለኝ የአፄ ቴዎድሮስ ጻፊ እንዳሉት ማለት አይሁድ ምንኛ ክፉ ናቸው። አይሁድ ምንኛ ክፉ ናቸው። ክርስቶስን ተመልከቱ፣ ያን በግ አማናዊውን በግ ላይበሉት አርደውት አበላሽተው ስጋውን ይሉ ይላል። የክርስቶስ ስጋና ደሙ ተቆርጦ በሚበላበት በሚጠጣበት ሰዓት ብዙዎቻችን ተመልከቱ፣ ሰዓታቱን ተሳትፈን ማለቱን ተሳትፈን ተለለለ ይፈታል። አንዳንዱ ደግሞ አለ ህመሙን ታግሶ ድካሙን ታግሶ እንዴት ከዚህ ምስጢር ሳልካፈል ብሎ የሚላል ይሄ ማለት ነው። አንዳንዶቻችን ደግሞ ከማህሌቱም የለንበትም፣ ከሰዓታቱም የለንበትም፣ ከኪዳኑም የለንበትም፣ ከቅዳሴው የለንበትም። መጨረሻ ላይ ደግሞ ማብቂያው ላይ እንመጣና በቃ ማብቂያው ላይ ተመልከቱ መጠጥ ከቆረቡት ሰዎች ጋር ጸበል ለመጠጣት እንገፍ። በጣም ይሁንሽ ነው። ልክ ነው፣ መምጣታችሁ ጥሩ ነገር ነው። ነገር ግን ተብሎ ባልተሳተፋችሁበት ሁኔታ ደግሞ ምን ታደርጋላችሁ? በዛ ላይ ተመልከቱ፣ ሕፃን አዝላችሁ ትመጣላችሁ። እንግዲህ በእኛ ቤተክርስቲያን በእኛ ስርዓት እኮ ተመልከቱ፣ ቢያንስ የሚቆርብም ይሁን የሚያቆርብም ተመልከቱ ኪዳን ላይ መሳተፍ አለ። ኪዳን ላይ መድረስ ብቻ ነው። እንደው ኪዳኑ ላይ መድረስ ባይችል እኮ ቅዳሴው ላይ መድረስ ብቻ ነው። ለምንድን ነው ይሄ ስንል የኛ ወላጆቻቸው አዝለዋቸው ቤተክርስቲያን ያመጣሉ፣ አዝለዋቸው ያቆርባሉ። ከዛ በኋላ ይሄ ከዛ
ቤታችን የምትመጣው መቼ ነው? በምርኩስ ልትቆርጥ ነው። እኛ ደግሞ ልጆቻችን ደግሞ በተመሳሳይ ተመልኩት ልጆቻችንን በሕፃንነታቸው አዝለን እናቆርባለን። እኛ እንቆርብ። ከዛ እኛ ልጆቻችንን ደግሞ እርግና ሲጨናጨነን እንመጣለን። ይሄ ስጋው ደግሞ የተረዳንበት የተገነዘብንበት በጣም እጅግ ስህተት ነው። አንድ መምህር ዘነጋው ኢትዮጵያ ብርሃኑ አድማስ ነጥቆ እንደመሮጥ ያለው ነጥቆ የመሮጥ ባህል ነው እያዳበርን። ስለዚህ ወገኖች እንደምንም ብላችሁ የምትቆርሙ ከሆነ ሕፃናትንም የምታቆርሙ ከሆነ በጊዜውና በሰዓቱ በተቀመጠው ጊዜና ሰዓት መምጣት የሚጠበቅ ያን ማገር ማናገር ቆሎ ወገኖች እንዴት ነው በረከት የሚሆነው? እንዴት ነው ጸጋ የሚሆነው? እንዴት ነው የነፍስ የሚሆነው? ልንጠቀም የምንችለው ከክርስቶስ ጋር አንድ ቆጥ ነው። ስጋው ደግሞ መቼስ ከክርስቶስ ጋር የምንዋሃድበት ምስጢር ማለት ነው። ከሱ ጋር ውህደት የምንፈጽምበት ከሱ ጋር ዝምድና የምንፈጽምበት ነው። ዘላለማዊ የምናገኝበት ነው። ከክርስቶስ ጋር ተዋህዶ ይኖራል። ክርስቶስ በእኔ ውስጥ እኔ በክርስቶስ እኖራለሁ የምንል ከሆነ ሰዓቱን ጊዜውን ጠብቀን መምጣት ይጠበቅብናል። ያ ሲሆን በረከት ለማለት ነው። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ሰዓቱ ስለሄደ አንድ ጥያቄ ብቻ መጋቢ ሃይማኖት ይመልሱልንና ወደ ፍጻሜው እንሄዳለን። ጥያቄው የቤተ ክርስቲያን ልጆች የሆኑ ወይም ደግሞ እኛ ክርስቲያኖች ከሌሎች ከዚህ ቤተ ክርስቲያን ባፋ የሆኑ ወይም የዚህ ቤተ ክርስቲያን ልጆች ካልሆኑት ጋር እንዴት ነው መኖር ያለብን ወይም ደግሞ እስከ የት ድረስ ነው የሚል እንዲሁም ደግሞ ይህንኑ ተመሳስሎ አንድ ክርስቲያን ክርስቲያናዊት ካልሆነች ጋር ተጋብተው ቢሆንስ እኒህ ሰዎች ትዳራቸውን እንዴት ነው መምራት ያለባቸው? እጮኛሞች ከሆኑስ እጮኝነታቸውን ወደ ጋብቻ ማሳደግ የሚችሉበት መንገድ በምን መልክ ነው የሚል ጥያቄ መጥቷል። ወደ መጋቢ ሃይማኖት። ረጅም አይደለም፣ በጣም አጭር ነው። በሃይማኖት ከማይመስሉ ሰዎች ጋር በጋራ ጉዳይ ለምሳሌ የጋራ ሀገር አለ፣ በአንድ ላይ እንኖራለን፣ በጋራ የምንማርበት ቦታ አለ። ዓላማው መማር ነው። ከጎናችን ተቀምጦ ቢማር አብረን ብናጠና በራሱ ችግር የለውም። አብሮ ችግኝ መትከል ችግር የለውም። አብሮ ተሰብስቦ ስለ ሀገር ጉዳይ መምከር በራሱ ችግር የለውም። የጋራ የሚያደርገን ጉዳይ ነው። ቅድም በተማርነው መሰረት ሰብአዊነት ሰውነት ላይ ሰው ሲያዝን አብረን ብናዝን፣ ሰው ሲራብ ያለንን ብንሰጥ፣ ሰው ሲተክዝ ሲቸገር ብንረዳ በሰውነት ችግር የለም። ሃይማኖት ላይ ስንመጣ ግን እኔ ሳልሆን መጽሐፉ ራሱ ነው። ጋብቻ በጣም ትልቅ ነገር ነው። ጋብቻ እኮ ሁለቱ አንድ የሚሆኑበት ምናቸው ነው? አንድ የሚሆኑ በሃይማኖት ከተለያዩ ማለት ነው። መጽሐፍ ቅዱስ እንደዚህ ይላል። በሁለተኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ ምዕራፍ 6 ቁጥር 14 ላይ ከማያምኑ ጋር የሚለው በሌላ እምነት ወይም በሌላ ነገር የሚያምኑ አሉ አይደለም ወይ ብለን ልንጠይቅ እንችላለን። እኔ የማምነው ከማያምኑ እኔ የምከተለውን ከማይከተሉ እና ከማያምኑ ጋር የሚለው እኛ የምናምነውን ከማያምኑት ጋር ማለት ነው። ሌላ ሊያምኑ ይችላሉ፣ በዛፍ ሊያምኑ ይችላሉ፣ በወንዝ ሊያምኑ ይችላሉ፣ በሆነ መብታቸው ስለሆነ ማለት ነው። እሱን መንቀፍ አይደለም። እንዴት እምነት የለንም የሚሉ ሰዎች ሊኖሩ ስለሚችሉ እኔ የማምነውን ከማያምኑ ጋር የሚለው እኛ ክርስቲያኖች ነው። ከማያምኑ ጋር በማይመች አካሄድ አትጠመዱ። ልብ አድርጉ። በማይመች አካሄድ ለምን? ጽድቅ ከአመፃ ጋር ምን ተካፋይነት አለው? ብርሃን ከጨለማ ጋር ምን መስማማት አለው? ጣዖት ከታቦት ጋር ምን መጋጠም አለው? የእግዚአብሔር ቤተ መቅደስ ከጣዖት ቤት ጋር ምን ግንኙነት አለው? በማይመች አካሄድ አትጠመዱ ነው። የማይመች አካሄድ ምን? አብሮ ትምህርት ቤት መሄድ ችግር የለውም። አብሮ በአንድ ትራንስፖርት መሳፈር እሱ ችግር የለውም። በአንድ ሀገር መኖር በራሱ ችግር የለውም። የማይመች የተባሉት አካሄዶች
4 ናቸው። የሰማችሁ የማይመች አካሄድ 4 ናቸው። የመጀመሪያው አንደኛው አብሮ ማምለክ አይመች። አብሮ ማምለክ ማለት እነሱም እዚህ መጥተው ከኛ ጋር ሊያመልኩ አይችሉ፣ እኛም እዛ ሄደን ከነሱ ጋር ልናመልካቸው እስካልተቀያየርን ድረስ ማለት የነሱን እኛ የኛን እነሱ እስካልተቀበሉ ድረስ ችግር የለውም። መጥተው እኮ ቅዳሴ ላይ ቆም ብለህ አሜን አሜን ብለህ ብትሄድ በራሱ ችግር የለውም። አይሰራም። አንዳንድ ሰዎች እንደዚህ ማድረግ ጀመሩ። ቀብር ላይ ሊገኝ ይችላል፣ ችግር የለውም። የሆነ ማህበራዊ ህይወት ላይ ቅዳሴ ላይ እንዴት ይመጣል? ያሱ ምን ያደርግልህ? ምን ያደርግልህ? ቅዳሴ ላይ የሚመጣው እስከ ጻው ድረስ የሚቆዩ የሚማሩ ናቸው። እየተማሩ የሚጠብቁ ማለት ነው። እስከ 3 ዓመት ድረስ የተማሩ ለመጠመቅ ወሰነው፣ ግን ትምህርቱን እየተማሩ ጻው ሲባል ግን ይወጣሉ። ሊጸናቸው ስለሚችል ይወጣሉ ማለት ወደ መካነ ትምህርታቸው ነው የሚሄዱት፣ ወደ የሚያስተምራቸው ሰው ይሄዳሉ። ከዚህ በኋላ ከባድ ነው ለነሱ ሊመጥን አይደለም እንጂ እንደው ስለወደድነው ጓደኛችንን ዝም ብለህ ስማው እስኪ ብለው ቅዳሴ መጋበዝ አይቻልም። ይሄም ድፍረት። አብሮ ማምለክ አይቻልም። ለጸሎት እንነሳ ብሎ አብሮ መጸለይ፣ አብሮ ነገር በፍጹም እሱ አይመችም። አንደኛ የማይመች አካሄድ። ሁለተኛው አብሮ በአንድ ማዕድ መቆረስ አይመችም። የአብሮ መብላትን ደግሞ ልትሰርዝረው እንዴ? አብሮ መብላት ማለት ምን ማለት? የክርስቲያን ማዕድ ነው እያልኩ ያለው። ይሄ በየለቅሶ ቤቱ መብላት አላልኩም፣ በየልደት ቤቱ መብላት አላልኩም፣ በየካፌው መብላት አላልኩም። የክርስቲያን ማዕድ ደግሞ ስርዓት አለ። ስለዚህ ያ ስርዓት ምን ሊሆን ነው? መጨረሻ ላይ አብሮ ከኛ ጋር ስርዓት ይላል፣ ከኛ ጋር ይጸልያል ከሆነ በራሱ ችግር የለውም። እኛ መስገን ስንበላ አብሮ መብላት እንደው ኢትዮጵያውያን አብሬ ማዕድ አልቆርስም ነው የሚሉት። በሃይማኖት አንድ ከሆነ ሰው ጋር እንኳን አብሮ ማዕድ መቆረስ በጣም ትልቅ ክብር ነው። ቅዱስ ሥጋው ክቡር ደግሞ በሚበላ በሚጠጣ ያደረገው ፍጹም መውደዱ ፍጹም ማፍቀሩን ለመግለጽ ነው። አብሮ ይበላል፣ ቅዱስ ዮሐንስ አይሽረውም ዘመን ማለት። ስለዚህ አብሮ መብላት የክርስቲያን ማዕድ ቀላል አይደለም። በፌስታ እንደምንበላው አይደለም። በጣም ከባድ ወደ ትልቁ ማዕድ የምንደርስበት ነው የክርስቲያን ማዕድ ማለት። ለትልቁ ማዕድ የምንበቃበት ነው። የቀድሞዎቹ ማዕዱ ዝም ብሎ አይቀርም። ቤተሰብ መሟላቱ ይጠበቃል። ከዛ በኋላ ይሰበሰባሉ። ከዛ እጃቸውን ይታጠባሉ። ከዛ ማዕዱ ይመጣል። ማዕዱ ከመጣ በኋላ አይደለም እጅ ሊታጠቡ። ከዛ ይጸልያል ወጡ ከመውጣቱ በፊት። ከዛ ቡራኬ ይሰጣል። ከዛ ይመገባሉ። በጥንቃቄ ጸሎት ይደረግና ማዕዱ ይነሳል። ከዛ እጃቸውን ይታጠባሉ። ማዕድ ላይ አቋርጦ መውጣት የለም። አሁን እኛ ማዕድ ያለን ይመስለኛል። ለዚህ እኮ አብረን ብንበላ ይላል። አብሮ የተቆረጠ እንጀራ እየበላ አብረን ብንበላ እሱ ችግር የለም። እሱን ጨፍሮ አንተ ገልጠን ታደርሽ። እሱን ማለት አይደለም። አብሮ ኩኪስ መብላት አላልኩም። አብሮ መብላት በአንድ ማዕድ የማይመች አካሄድ። ሶስተኛው የማይመች አካሄድ ተራክቦ በምንጣፍ አንድ መሆን። ሲጀምር ያለ ጋብቻ አይፈቀድም በክርስትና ሕይወት። ሲቀጥል ደግሞ በሃይማኖት ከማይመስለው ሰው ጋር አንድ ክርስቲያን አካሉን ሄዶ ማጋረብ የለም። በፍጹም አይቻልም። በፍጹም የማይመች አካሄድ ነው። በሃይማኖት ከሚመስለንም ሰው ጋር ያለ ጋብቻ ተራክቦ መፈጸም አይቻልም። የባሰ ደግሞ በሃይማኖት ከማይመስል ሰው ጋር ቤተክርስቲያን እንደው የምትመልሰው ቄደር አጥምቃለሁ። ይሄ ክርስትናውን የሚነካ ስለሆነ በቀላል ንስሐ እንኳን ይመለሳል። አራተኛውና የመጨረሻው ትዳር ጋብቻ። እጮኝነት በራሱ አሁን እኛ የምናስበው እጮኝነት በሰፈር ውስጥ ያለው ዝም ብሎ አንዷን ልጅ ያረጣታል። ከዚያ ቤተክርስቲያን በር ያስይዛታል። ብከዳው ደግሞ እኔም ደግሞ እጄን እጭንባታለሁ። በቃ ቃል ገብቷል። ይሄ ቃቃ ሲጀምር ከኃጢአትን በላይ ድፍረትም ነው። ማንም ሰው የቤተክርስቲያን በር ይዞ መማል አይችልም። ካህኑ ነው ማድረግ የሚችል። ማንም ሰው ነይና እንማማል ማለት አይችልም። ነውር ነው። ቃል መገባባት ይችላል። መማል ግን የቤተክርስቲያን በር ይዞ እሱ በጣም ከባድ ድፍረትም ስለሆነ ካህኑ ምስክር መሆን አለበት የግድ ማለት። ስለዚህ ትዳር የማይመች አካሄድ የግድ አንዱ ወደ አንዱ መጠቅለል አለበት። የግድ ነው። እኛ የምንፈልገው ወደ ክርስትና መጥቶ ጋብቻውን መፈጸም። ወደዛ የሄደውን አይመለከተንም። እሱ ስለሚያውቀው ጉዳዩን ማለት። ስለዚህ አንድ ሰው በሃይማኖት የማይመስለውን ሰው ማግባት ይችላል፣ ግን አሳምኖና አስጠምቆ ለምን ከዛ አመጣ አይባልም። የእግዚአብሔር ፍጥረት ስለሆነ በእጮኝነት ሕይወት ውስጥም የመጀመሪያ ስምምነት የሚሆነው እሱ ከማጨት በፊት አንደኛ ማጨት ራሱን የቻለ ስርዓት አለው። በነገራችን ላይ በሃይማኖት የማይመስለን ሰው አናጭ።
ልናስብ እንችላለን። አስበን ግን ፕሮሰሱ ነው የሚጀምረው። በሃይማኖት አንድ ከሆነን በኋላ እጮኝነቱ የሚጀምረው ራሱ ማለት ነው። ስለዚህ የማይመች አካሄድ እነዚህ አራቱ ናቸው። አብሮ ማምለክ፣ አብሮ መብላት፣ ተራክቦ መፈጸም፣ በትዳር መጣል። ይሄ ከሌሎቹ ጋር ግን አብሮ ችግኝ መትከል፣ አብሮ ኬሚስትሪ ፊዚክስ ማጥናት፣ አብሮ በሀገር ጉዳይ መንከር በራሱ ችግር የለውም። ለመምህሮቻችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት እድሜያቸውን እግዚአብሔር ይባርክልን። ምናልባት መምህር ታደሰ የጨምሮ ነበር፣ ሰዓቱም ስለሄደ እዚህ ላይ ገድበናል። ሌሎችም ጥያቄዎች ነበሩ፣ እነዚያንም ከሰዓት አንጻር እዚህ ላይ ለመፈጸም ተገደናል። እስካሁን ድረስ ያነጋገረን ያስተማረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ወደ ፕሮግራሙ